ሰዎች አብረን ለማናገር ጥረት አድርገናል ሙሉ ታሪኩን ነው እንግዲህ ለአድማጮቻችን ያካፈለን የምንገኘው ይሄ ታሪክ እንዴት ሊፈጸም ቻለ በመግቢያ የተወሰነ ሐሳብ ለአድማጮች ለማሳለፍ ወይንም ለማስተዋወቅ ጥረት አድርጋለሁ እናቴ እጮኛ በቀብሬ ላይ እንዳትገኝ ብላ ተናዛን የሞተችው ስለዚህ ለቅሶ እንዳትመጪ ያለኝ ጓደኛዬ ሽማግሌ ልኮ ጉድ ሰራኝ የሚል ታሪክ ነው ይዘሽ የመጣሽው ምንድነው የተፈጠረው ነገር እንዴት ይሄ ሊሆን ይችላል የሚለውን ከመጀመሪያ ጀምሮ እየተነጋገርን እየተጫዋወትን አብረን ካንቺ ጋር እስከ 11 ሰዓት ድረስ እንቆያለን ስለመጣሽ ግን እጅግ በጣም አመሰግናለሁ እኔም አመሰግናለሁ እስኪ ንገሪኝ እንዴት ነው ከዚህ ጓደኛዬ ከምትዩ ሰው ጋር የተገናኘሽው እንዴት ነው ከዛ በፊት ህይወትሽ እንዴት ነበር ከአረብ ሀገር ዱባይ ነበርኩ ብለሽኛል ከዛ እዛ ደግሞ 7 አመት እንደሰራሽም ነግረሽኛል እስኪ ከሱ ጀምረን ያለው ነገር እናውራ እኔ ያው እንደማንኛውም ኢትዮጵያዊ ያደግኩት ያው ከቤተሰቦቼ እናት አባቴን ወልደውኝ የቻሉትን ያህል አሳድገውኛል ልክ 9ኛ ክፍል እየተማርኩ ያለውኝ አጋጣሚ በህይወቴ ውስጥ በቃ ተናልኩና ልጅ አለኝ 9ኛ ክፍል ተማሪ ሆኜ የወለድኩት ልጅ ከዛ በኋላ በቃ ትምህርቴንም አልቀጠልኩም በዛን መሃል ላይ እናቴ ሞተችብኝ ከዛ በቃ አባቴም ነበር እህት ወንድሞቼም ያገዙኝ እንሩን ልጄንም ያሳደኩኝ እኔ የሚያገኙትን ስራ እየሰራሁኝ እንሩር ነበር ወንድሞቼም እህቶቼም እየረዱኝ ማለት ነው ከዛ ልጄ 6 አመት ከምናምን ሲሆነው በቃ ቤተሰብም ከማስቸገር አረብ ሀገር ሄጄ ብሰራ ከቤተሰቦቼንም ከማስቸገር ራሴን እንችላለሁ የሚል ምን ከጓደኛሽ ነው የወለድሽው ወይስ ትዳር መስርተሽ ነው የመጀመሪያ ልጅ ነው 9ኛ ክፍል ተማሪ ሆኜ ትዳር አልመሰረትኩም ከጓደኛዬ ነው የወለድኩት ያው ወጥነትም ስላለ ነው አልተስማማንም በቃ ቤተሰቦቼ ጋር ነው ኖርኩት ከሱ ጋር ማልኖርኩም እሺ እና በቃ እንደዚህ ያልኩኝ በቤተሰብ እርዳታም በወንድሞቼ በእህቶቼ እኔም ድርጅት ውስጥ በመቀጠር እንور ነበር እየሰራው ማለት ነው በዛ ማለት እናቴ ህይወቷ አልፏል በቃ በእህቶቼ በወንድሞቼም ድጋፍ 6 አመት ከምናምን ልጄን አሳደግኩኝ ከዛ በኋላ ግን በቃ እስከመቼ ቤተሰብ አስቸግራለሁ ብዬ አረብ ሀገር ለመሄድ ወሰንኩኝ ከዛ አረብ ሀገር ሄድኩ ዱባይ ማለት ነው ሄድኩኝ በቃ እየሰራሁኝ ልጄን አስተምራለሁ ልጄን ያስተማርኩ ያለው አሁን ልጄ 7ኛ ክፍል ነው ጥሩ ተማሪ ነው ጎበዝ ነው ደረጃ ተማሪ ነው እህቶቼ ጋር አስቀምጬ ነው ሄድኩት ቤተሰቦቼ እህቶቼም በቃ ተንከባክበውልኝ እስካሁን አሳድገው ነው የጠበቁኝ እኔም በተቻለኝ አቅም አረብ ሀገር ሆኜ እረዳቸው ነበር ልጄንም ማስተምር ነበርና በቃ የአረብ ሀገር ኑሮ በጣም ከባድ ነው 7 አመት ሙሉ ነው የሰራሁት 7 አመት ስሰራ ያው ከባድ ነው በዛ መሃል አባቴን ሞተ አጣሁት ግን ለቅሶም አልመጣውም በቃ በመጣም ምንም እንትን አይደለም ብዬ የራሴ ነገር እስከሚበቃኝ ድረስ ብዬ እዛ ስሰራ ነበር ከዛ በቃ 7 አመት ሲሞላኝ በጣም ይደክማል የአረብ ሀገር ኑሮ ያው ትንሽ ሳንቲም ተጠራቀመችልኝና በቃ በዛ መጥቼ ሰርቼ ለወጣለሁ የሚል ሐሳብ ይዤ መጣሁ ወደ ሀገሬ ተመለስኩኝ በዛ መሃል በቃ ወደ ሀገሬ ተመለስኩ ስመጣ እህቴ ቤት ነው ያረፍኩት እህት አለችኝ እህቴ ቤት አረፍኩ ልጄም እዛ ነበረ በቃ አንድ 15 ቀን ረፍት አደረኩኝና በቃ መስራት ስላለብኝ እሰራለሁ ብዬ ሀገሬ ሄጄ ጠየቅኩኝ ማዘጋጃዎችን በማይክሮ ተደራጅተው የሚሰራ ስራ አለ አይደለ እሱን ጠየቅኩኝ ማዘጋጃው በጣም መልካም ናቸው ፈቀዱልኝ ቦታ ሊሰጡኝ ማለት ነውና ስሪ መስራት ሽና አበረታታለን ብለው ደገፉኝ ከዛ በቃ ልሰራ በመሃል ንግድ ፈቃድም ላወጣት ሳሪስም ሄጃለሁ ስሜን ሊሰጡኝ ስም ስያሜ ያንን ስም ስያሜ ቲን ነምበር ላወጣ በሄድኩበት ሰዓት ኔትወርክ የለም ነበር ሳሪስ ውስጥ ኔትወርክ ተቋርጧል ሰሞኑን ነው ያሉኝ በዛ ምክንያት ንግድ ፈቃድ የራስሽን ስራ ለመጀመር የራሴን ስራ ለመጀመር እዛ ማዘጋጃውን ግሮሰሪ ለሰራ ነው በያስፈቅድኳቸው በቃ ምንም ችግር የለም ብለው እነሱም ተባብረውኝ ቦታ ሊሰጡኝ በዛ መሃል ሳሪስ ሄጄ ፈቃድ አውጭና ነይ ህጋዊ ሁኚ ብለውኝ ህጋዊ ለመሆን ሄድኩኝ እዛ በሄድኩበት ሰዓት ኔትወርክ የለም በወቅቱ ስሜ እዛ አለ ኔትወርክ የለም በቃ ሰሞኑን ከ3 ቀን በኋላ ተመልሰሽ ነው ያሉኝ
ከዛ ከ3 ቀን በኋላ ተመለሰሽ ነው ያሉኝ በዛ መሃል በቃ ሀገሬ እየተመላለስኩ ያለሁኝ እንዲሁ በአጋጣሚ ከሀገሬ ልጅ ጋር ተገናኘን ተዋወቅን መኪና ውስጥ ማለት ነው የሀገሬ ልጅ ነው በቃ ትልልቆቹ ቤተሰብ ይተዋወቃሉ የሀገር ልጅ ነው ተዋወቅን ምን ማለት ነው ትልልቆቹ ሰዎች ይተዋወቃሉ እናት አባት ይተዋወቃሉ የማናትና አባት የኔና የሱ እሺ እናት አባት አንድ አካባቢ የተወለዳችሁ ናችሁ አንድ አካባቢ ያደጋችሁ ናችሁ አንድ አካባቢ ነው ምንም ርቀት የለውም እኔ ወደ ከተማ ነኝ እሱ ወደ ገጠር ትንሽ ገባ ይላል እና በቃ የሀገር ልጅ ነው የሩቅ ሰው አይደለም እና ቤተሰብ ተነጋገርን እሱም ቤተሰቦቼን የሚያውቃል እንዴት ነው የተገናኛችሁት እስኪ በደንብ ንገሪኝ ታክሲ ውስጥ ነው ተገናኘን እንዴ ከሀገራችን ስንመጣ መኪና ውስጥ ታክሲ ውስጥ ተገናኘን ሁለታችንም ቤተሰብ ጠይቆ እኔም ደግሞ ለሀገሬ ጉዳይ ነበረኝና ጉዳይን ጨርሼ ስመጣ ስንመለስ ተገናኘን ከዛ በቃ አወራን ስልክ ተቀያየርን በምንም አልነበረም በዛን ሰዓት በመግባባት ነው አወራን ስልክ ተቀያየርን ሄድኩኝ እኔም ወደ ቤት እሱም ሄደ መደዋወል ጀመርን በዛ መሃል በቃ ተቀጣጥረን መገናኘት ጀመርን ከዛ በቃ እኔም ታሪኬን አወራሁት እሱም ታሪኩን አወራኝ ምንድነው አንቺ ያወራሽው ምንድነው ለሱ እሱስ የነገረሽ ነገር ምንድነው ላንቺ ምክንያቱም ከስቱዲዮ ውጪ ስናወራ ምንም ጓደኛ የማያዝ እንኳን ሐሳብ አልነበረኝም ሰርቼ እዛ 7 አመት አረብ ሀገር ሰርቼ ባመጣውት ብር እዚህ ስራ ሰርቼ ልጄን የማሳደግ አላማና ሐሳብ ነው ያለኝ እንጂ የወንድ ጓደኛ እንኳን የመቅረብ ወይም የወንድ ጓደኛ የመያዝ ሐሳቡ በሳቱ አልነበረኝም ስትኝ ነበር አሁን ከዚህ ሰው ጋር ያገሬ ልጅ ነው አውቀዋለሁ የሱን ቤተሰቦች አውቃቸዋለሁ እሱም የኔን ቤተሰቦች ያውቃቸዋል ከምትዩ ሰው ጋር እንዴት ነው የተገናኛችሁት ምንድነው ማውራት የጀመራችሁት ስላለፈው ታሪክ የኔን ነገር ነግሬዋለሁ እሱም የራሱን ነገር ነግሮኛል ይያልሽ ነው ምንድነው የተነጋገራችሁት ነገር አሁን መጀመሪያ ስንግባባ በፍቅር አይደለም እንደዚሁ በቃ ባገር ልጅነት ተዋወቀን እኔ ምንም ጓደኛ የለኝም ነበር በቃ ሀረብ ሀገርም ሰራ 14 አመት ሆኖ ልጅ 14 አመት አሳድገው በቃ ልጅ ስለሚያሳዝነኝ ብቻ ጓደኛ ማለት ብዙ ነገር የለኝም ነበር በአጠቃላይ እና ከሱ ጋር በፍቅር አልነበረም ስልክ ተቀያይረን የምናወራው ተቀጣጣርን አንዱ ለቀን ተቀጣጣርን የመጀመሪያ ቀንም ዝም ብለን ምንድነው መስሪው አንተ ምንድነው መስራው ተባብለን ተነጋግረን እኔም በቃ እንደዚህ ሆኜ አረብ ሀገር ሄጄ እንደዚህ ለመስራት አላማ አለኝ እሱም ደግሞ በቃ ሰበታ ማዘጋጃ ውስጥ ነው መስራው ነው ስላለኝ እሱን የመጀመሪያ ቀን ተለያየን እሱን አውርተን በሁለተኛው ቀን በቃ በጣም ቸኮለና በህይወትሽ ውስጥ ሰው አለ እስኪ ንገሪኝ ይሄንን አለኝ ምን ማለት ነው በህይወትሽ ሰው አለ ጓደኛ አለሽ ወይ ትዳር አለሽ ወይ ብሎ ጠየቀኝ እኔ በህይወቴ ውስጥ ሰው የለም ጓደኛም የለኝም እኔም ደግሞ አላማዬ እኔ ጓደኛ የመያዝና ትዳር የመያዝ ሳይሆን አሁን በቃ ብዙ ደክሞኛል አረብ ሀገርም ሰርቼ መጣሁት በቃ እኔ ልጅም ስላለኝ በቃ ሰርቼ መለወጥ ነው ሁሉ ነገር ሰርቼ ከተለወጥኩ በኋላ ይደርሳል እንደን ነገር የለኝም አልኩት ከዛ እሱም ወይኔ መዳን ያለም ይገርማል በቃ እኔም በህይወቴ ምንም ነገር የለም አለኝ አንተ ጓደኛ የለህም ብዬ ጠየቅኩት በፍጹም ምንም ጓደኛ የለኝም ሴትም አላቅም እኔ ሴትም አላቅም ድሮ ተማሪ ሆኜ ጓደኛ ነበረችኝ አለ ድሮ ተማሪ ሆኜ ጓደኛ ነበረችኝ እሷም ትቻታለሁ ትኩረቴ ሙሉ በሙሉ ወደ ትምህርቴ ሆኗል እና አሁን በቃ እግዚአብሔር ይመስገን ትምህርቴን ጨርሼ ዲግሪዎች ይዤ ሰበታ ማዘጋጃ ውስጥ ነው የምሰራው መንግስት እንደውም ስልጠና ኮርስ እንትን የትምህርት እድል መጥቶልኝ ከዚህ በፊትም ሆላንድ ሀገር ሄጄ 3 ወር ያፈር ምርምር እሱን ተምሬ የመጣሁት አሁን እኔ ጥሩ ደረጃ ነው ያለው እና ግን በአሁን ሰዓት ምንም ነገር በቃ ትዳር መያዝ በመፈልግበት ሰዓት ነው አንቺን አገኘሁሽ በቃ ፈለኩሽ ልቤ ውስጥ ገባሽ አለኝ እና እውነት አልኩት እንዴት ይሆናል አንተ ጓደኛ የለህም አልኩት ጠየቅኩት ደግሜ ማለት ነው በፍጹም እኔ ሴት አላቅም በጣም ረጅም ጊዜ ሆኖኛል አለኝ እውነት ነው አልኩት ከዛ በኋላ በቃ እኔም እውነት መሰለኝ የሚያወራው ጥሩ ነገር ያወራል እቅድ ያለው ሰው ይመስላል እና በቃ አባቴ አለኝ አግባ ብሎ በጣም ሲጨቀጭቀኝ ሳላገባ ሳልወልድ ልጄን ሳያይ ሞተብኝ አሁን 3 አመት ሆኖታል እናቴ ደግሞ አሁን በጣም አርጅታለችና እያለቀሰች ነው አግባ ውለድና ልጅህን አሳየኝ እያለች በጣም እያለቀሰች ነውና እናቴ ሳትሞትብኝ አግብቼ መውለድ ፈልጋለሁ እኔ ለኔ የምትሆን ሴት ስላላገኘው ነው እስካሁን እና በቃ አንቺ ደግሞ ልቤ ውስጥ ገብተሻል ንብረቴንም በቃ ተበታተነ መሰብሰብ አቃተኝ
እና በቃ አንድ እንሆን አለኝ በሰዓቱ ማለት ነው እውነት አልኩት እውነት አለኝ በቃ እኔ በቃ እሺ እንደዛ ከሆነ እስቲ ወንድሜ ላስተዋውቅ ካልኩት የመጀመሪያ ቀን ነው በቃ ይሄን ሐሳብ ከመቀበሌ በፊት ወንድሜን ጠራሁትና አስተዋወቅኩት ወንድሜ ጋር ተዋወቁ አንቺ ማለት እሱ ያቀረበው ነው የፍቅር ጥያቄ ተቀብለሻል ውስጥሽ አለ የፍቅር ጥያቄ በቃ አብረን እናድጋለን አብረን እንለወጣለን እኔ ትዳር ፈልጋለሁ ሲል አይ እንደዚህ መልካም ሰው ኮንክ አልኩት መልካም ሰው ኮንክ በቃ እኔም ብቻዬን ከመኖር አብረን ዘርተን እንለወጣለን አልኩት ያው መልካም ይመስላል በቃ አስተሳሰቡ አነጋገሩ ሁሉ ነገሩ መልካም ነው የሚመስለውና እኔ እንኳን እስካሁን ምንም ነገር የለኝም ነበር ግን በቃ መልካም ኮን ከኔም በቃ ደክሞኛል እና በቃ እውነተኛ ሰው ኮን አብረን እንኖራለን አልኩት እኔም ማለት ነው እና ግን መጀመሪያ እስኪ ወንድሜ ላስተዋውቅ ካልኩት እሺ አለኝ ወንድሜን ጠራሁት ወንድሜን አስተዋወቅኳቸው ከወንድሜ ጋር ማለት ነው ከወንድሜ ጋር አወሩ ብዙ ነገር ተነጋገሩ ከወንድሜ ጋር በቃ ወንድሜ አንቺ ወደድሽውን እኛ እንወድልሻለን እና ከሆነ መልካም ነው አለኝ ከዛ ቀጠልን እንደዚህ በጣም ጥሩ ሰው ነው የሚመስለው ቁም ነገር ነው የሚያወራው ብዙ ነገር ነው የሚያወራው እቅድ ነው የሚያወራው እንገናኛለን በጣም ብዙ ጊዜ ስራ የለህም ምናምን ስለው አይ ሳይት ወጥቼ ነው ፕላን እሰራለሁ ብሎኛል እንትን ፕሮጀክት እያያዝኩኝ አለኝ ላይሰንስና ግንባታዎች ገነባለሁኝ ብሎኛል እሰራለሁኝ ፕሮጀክት እያያዝኩኝ ግንባታዎች ገነባለሁ ለቤት ለግለሰብም ለመንግስትም ፕላን አውጣለሁ አለኝ ላይሰንስ ሁሉ ብሎኛል ማለት ነው ሰበታ ማዘጋጃ ነው የምሰራው ከዛ ውጪ የምሰራው ስራ ላይሰንስ አለኝ ሰራለሁ ብሎኛል እና ጥሩ ነው የምለው ከዛ በኋላ እኔ በቃ የግሮሰሪውን ልሰራ ጨርሼ እንደዚህ ቆቀዳ አውጥቻለሁኝ ስለው በፍጹም አለኝ በፍጹም መስራት የለብሽም ይሄ ትንሽ ነገር ነው አለኝ ይሄ ትንሽ ነገር ነው እኔና አንቺ ትልቅ ነገር ነው ሰርተን ማደግ የምንችለው እንጂ ይሄ በትንሽ ነገር ብቻሽን እንድትለፊ አልፈልግም እና የኔንም ያንቺንም አሰባስበን አብረን ሰርተን እናድጋለን በሰፊው ይሄ ትንሽ ነው እኔ በጣም ትዳር ስለምፈልግ አሁን በጣም መሰብሰብ ስለምፈልግ እህትሽ ጋር ቁጭ በይ ከእህትሽ ቤት ማትውጪ ስራ ማትስሪ እኔን ጠብቂኝና 2 ወር 3 ወር ነው መጠብቂኝ ከዛ በኋላ በክብር ከእህትሽ ቤት በሰርግ ወስድሻለሁ አለኝ አንድ ጥያቄ አለኝ አንቺ እሱ ስለራሱ እየነገረሽ ነው ምሰራው እዚህ ቦታ ነው ላይሰንስ አለኝ ፍቃድ አለኝ ከዚህ በፊት ሆላንድ ሀገር እጄ ተምሬያለሁ ያፈር ጥናት ምርምር አድርጌ መጥቻለሁኝ ትልልቅ ስራዎችን ነው ምሰራው ስለዚህ እንደዚህ ነው የኔ የሥራ ባህሪ ይሄ ነው ያለሽ ነው አንቺ ደግሞ አይ ግሮሰሪ ባለኝ ብር አረብ ሀገር ሰርቼ በመጣሁት ብር ግሮሰሪ መክፈት ፈልጋለሁኝ እያልሽው ነው እሱ ስለሚነግርሽ ነገር ምን አይነት ነገሮችን ነው ያረጋግጥሽው በሰዓቱ ያለሽን ነገር ነው አሁን እየጠየቁሽ ያለው በሰዓቱ እየነገረሽ ነው ስለሱ አንዳንድ ነገሮችን እየነገረሽ ነው ሴት አላቀም እያለሽ ነው ምንም አይነት ነገር የለኝም እያለሽ ነው ትልቅ ደረጃ ነው ያለውት መሰራው ይሄንን ነው እያለሽ ነው ያለውን አቅም እየነገረሽ ነው ያለው አንቺ ትዳር እንደሚመሰርት ሰው ምንድነው ስለ ትዳር አጋርሽ ወይንም ስለ ጮኛሽ ምን አይነት ነገሮችን ነው ያወቅሽው በሰዓቱ ምን አይነት ነገሮችን ነው እንደው ጥናት አድርገሽ እውነት ነው ውሸት ነው የሚለው ነገር በሰዓቱ ለማጣራት ያደረግሽው ጥረት ምንድነው በሰዓቱ እኔ ብዙም ለማጣራት ጥረት አላደረኩም የእውነት ነው የሚመስልክ እንገናኛለን ያገኘኛል እንገናኛለን እናወራለን ስራ ቦታ ኩሰደኝ አላልኩትም በርግጥ አሳየኝ አላልኩትም ስራ ቦታውን ወንድሜ ነግሮታል ይዝ እንደሚሰራ ወንድሜው ቦታውን ሁሉ አውቆታል ሰበታ እንደዚህ ነው መሰራው ሲለው ነው እንዴ ጎበዝ ምናምን አለው እኔ በሰዓቱ የት ነው በቃ አዳማ ነኝ ይለኛል አዳማ ሳይ ፕላን ላውጣ ሄጄ ነው ሳይት ወጥቼ ነው ከስራ ግን እኔና እሱ በጣም ቶሎ እንገናኛለን ጊዜ ይሰጠኛል እንገናኛለን የምንገናኝበት ጊዜ በተገናኘን ጊዜ በጣም ቁም ነገር ነው የሚያወራኝ የእውነት ነገር ነው የሚያወራኝ እና ቤተሰብ ጋር ወስድሻለሁ ይለኛል በዛ መሃል ታላቅ እህቴ ጋር ወስድሻለሁ ታላቅ ወንድሜ ጋር ወስድሻለሁ እናቴ ጋር ወስጄ አስተዋውቅሻለሁኝ በቃ ለእናቴ ነግሬያት አለኝ ለእናቴ ነግሬያት በጣም ደስ ብሏታል እንደውም ቤተሰቤን ጭምር አባቴንም ጭምር ሲነግራት ነገርኳት ነው ያለኝና አባቴ የገሌ ልጅ ብዬ ስነግራት ጊዜ በጣም እድለኛ ነህ ካለችኝ በቃ ብዙ ነገር ነው የሚለኝና እኔ
ብዙም ስራ ቦታ ወስደ ካሳየኝ አላልኩትም እና ግን በሚነግረኝ ነገር እቀበለዋለሁ በቃ በጣም ትልቅ ሰው ነው የሚመስልክ ሲያወራ በክብር ነው የሚያወራው የእውነት በቃ የእውነት ሰው ነው የዓላማ ሰው ነው የሚመስልክ ዓላማ ነው የሚያወራው እቅድ ነው የሚያወራው እዚህ ጋር በቃ ስለ ነገ ህይወታችን ስለ መቀየራችን ነው የሚያወራው ስንገናኝም ስለ ስራው ሁኔታ ነው የሚያወራኝ ዛሬ እንደዚህ ሰርቼ መጣው ዛሬ እንደዚህ በቃ ስለ ጥሩ ነገር ነው የሚያወራኝና እንዶ ሰነዶቹን አንዳንድ ነገሮችን ይዛል ቦርሳ ይዛል ሰነዳለው ቦርሳ ውስጥ ወረቀቶች አለው አውጥቶ አንድ ቀንም እንደዚህ ያሳይቶኛል ምንድነው ያሳየሽ ወረቀቶች እንደዚህ ለላይሰንስ ነው እና እንዲጫረታ አሸንፊ ተወዳደርኩበት ነው ብሎ አሳይቶኛል እኔ ግን በጣም ጥልቅ ብዬ አላነበብኩትም ብቻ ማመን ነው በቃ አመንኩት እውነት ነው የሚመስለው በቃ የሚያወራው ነገር ሁሉ ማለት ነው በቃ በዚህ ማለት እንደዚህ ያለን አንድ ቀን ምን አለኝ በቃ እቅድ ይዘናል ሽማግሌ እንደሚልክ ተነጋግረናል አብረን በቃ ብዙ ነገር እንደሚው ለቤተሰቦቹ እንደነገረ ቤተሰቦቹ እየተዘጋጁ እንደሆነ በቃ ለሱ ሰርግ ፕሮግራም እንዳወጡለት ሁሉንም ነገር ነገረኝ ከዛ አንድ ቀን በዚህ መሃል ያለን በተዋወቀን በወራችን ነው መሰለኝና ያው ሁሉ ነገር ካወራን በወራችን ብዙ ፕሮጀክት እንደሚይዝ ብዙ ስራ እንደሚሰራ ነው የሚነግረኝ ማለት ነው በዛ መሃል ላይ ያለን የሆነ ፕሮጀክት ከመንግስት ተወዳደርኩኝ አሁን አስገብቻለሁ አለኝ ትልቅ ፕሮጀክት ነው የትምህርት ቤት ግንባታ ነው እሱን ተወዳደርኩኝ አሁን አስገብቻለሁ ላይሰንሲን በመወዳደር አለኝ ወይ ጎበዝ እግዚአብሔር ይቅና ካልኩት በሶስተኛው ቀን መጣና አሸነፍኩኝ ያንን ላይሰንስ አሸነፍኩ ያንን ፕሮጀክት በ16 ሚሊዮን ብር ጨረታ ተወዳድሬ አለኝ በ16 ሚሊዮን ብር ጨረታ ተወዳድሬ አሸነፍኩኝ ግንባታው አለኝ ሰንዳፋ ላይ ትምህርት ቤት ነው የሚገነባው ነው ያለኝ 25 ክፍል ቤት ነው 35 ክፍል ቤት ይገነባል እሱም በቃ ተወዱ አብረን ተሰብስበን አብረን ነው ምንሰራው እሱን ስራ እና አለፍኩኝና በ16 ሚሊዮን ብር ተወዳድሬ ያለፍኩ ሰንዳፋ ላይ የሚገነባውን ትምህርት ቤት እና በቃ አሁን አንቺ እንትን ፕሮፖዛል አስገባ ተባልኩኝ አለ ፕሮፖዛል አስገባ ብለው ፕሮፖዛልን ያለኝን ገንዘብ ከሁሉም ካለኝ ቦታ ለቃቅም 2 ሚሊዮን ብር አስገባሁኝ ፕሮፖዛል ነው ያለኝ 2 ሚሊዮን ብር አስገባሁኝና የተወሰነ ብር ጎደለኝ አለኝ ለፕሮፖዛል የወሰደው ብር ነው ማለት ነው ከዛ ስንት ነው ጎደለው አልኩት 150 ሺህ ብር ጎደለኝ አለ እና በቃ አንቺ ካለሽም ፕሮፖዛል ነው ገብቶ የሚወጣ ብር ነው ፕሮፖዛል 2 ሚሊዮን ብር አስገብቻለሁ የኔን ብሎኛል ከዛ በቃ እሺ ችግር የለም የኔን ወሰድና አሳይተ ተመልሳለህ ካልኩት ብዙ ቅድን ያለን ተስማምተናል ተግባብተናል ምንም ሰው የሚበድል ሰው አይመስልም እሱ ማለት ነው በምንም ነገር የሚበድለኝም አልመሰለኝም ነበር በቃ እቅድ ነው ዓላማ ነው ስራዬንም እንዳልሰራ እዚህ ጋር ቁጭ አድርጎኛል እህቴ ቤት በክብር ነው ወስድሽ ብሎ ማለት ነው አሁን እሱ እዚህ ላይ ጥያቄ አለኝ አንቺን በክብር ነው ወስድሽ ስራ እንዳትጀምሪ እህትሽ ቤት ቁጭ በይ ያለበት ምክንያት ከጋብቻ በኋላ ከተጋባን በኋላ ተሰሪያለሽ ነው ወይንስ እንድትሰሪ አልፈልግም ነው ከጋብቻ በኋላ አብረን ነው ምንሰራው በቃ ትንሽ ነገር አይደለም ምንሰራውኛ አንቺ አሁን ብቻሽንም እንድትለፊ አልፈልግም አብረን መኖር ከጀመርን በኋላ ከጋብቻ በኋላ ሰፊ ነገር አብረን እንሰራለን ጠብቂኝ በቃ ጠብቂኝ ነው ያለኝ ስለዚህ አምነሹ አንቺ እህትሽ ቤት ገባሽ ማለት ነው በፊት መቴ ቤት ነው ያረፍኩት የራሴን ቤት ተከራይቼ ማልወጣው ቤትም ልከራይ ስለው አትከራይ በቃ እኔ በክብር ከእህትሽ ቤት ነው ወስድሽ ያው ልጄን ነግሬዋለሁ መጀመሪያ ልጅ እንዳለ ልጅሽ ልጄ ነው ያለኝ በቃ ልጅሽ ልጄ ነው ልጅሽ ልጄ ነው በቃ ልክ እንደ ሪቀጥቼ አሳድገዋለሁ አስተምረዋለሁ አለኝ ሁሉም ነገር እውነት ነው የሚመስለው በቃ በሚያወራ ሰዓት እውነተኛ ሰው ነው የሚመስለውና ልጅሽም ልጄ ነው በቃ እኔ ቤት አለኝ አለ ቤቴ ውስጥ ባዶ ቤት ምን ይሰራልናል እኔና አንቺ ልጅሽ አብሮን ሲኖር በቃ ልጄንም ተቀብሎኛል በቃ ሁሉንም ነገር ተማምነናል ማለት ነው እና ቤትም አለኝ ብሎኛል ፕሮፖዛሉን ወሰደ ፕሮፖዛሉን 2 ሚሊዮን ብር ያለኝን በቃ ለምላና 150 ሺህ ብር ሞልቼ
ይወጣል ነው ያለኝ መንግስት ለዚህ 16 ሚሊዮን ብር ጨረታ አሸንፋለሁኝ 2 ሚሊዮን ብር አስገብቻለሁ ፕሮፖዛል አሳየዋለኝ አሁን የተወሰነ ብር ነው የጎደለኝ 150 ሺህ ብር ጎደለኛል ለፕሮፖዛል ማለት ነው ከዛን በቃ እኔ ጋር አለ ውሰድ አልኩት እኔም አልኩት ያው ተማምነናል ምንም የምትጠራጠረው አይነት ሰው አይደለም ከዛን እሺ አለኝ የኔ መጠቀመው ባንክ የኢትዮጵያ ንግድ ባንክ ነው የኢትዮጵያ ንግድ ባንክ እሱ ደግሞ ያላቀም እንግዲህ ያው የግል ነው አለኝ የግል ባንክ ነው መጠቀመው ያንቺ የኢትዮጵያ ንግድ ባንክ ስለሆነ በባንክ ልላከልክ አልኩት ከዛ አይ አለኝ ያንቺ የመንግስት ባንክ ስለሆነ ወደ ግል ባንክ መላክ አይቻልም አለኝ እና ወደ ንግድ ባንክ ወደ ግል ባንክ ሴንድ ማድረግ ስለማይቻል በካሽ ስጭኝ አለኝ ከዛ እኔ ምንም አላወቅኩም ምን እንጃ በቃ ማመን ነው እሱን ሚለኝ ነገር ማመን ነው የኔ እንትን ስህተትም አለብኝ ግን በቃ አላውቅም ግን ማንንም አማክረሻል አሁን እህቴ ጋር ያለውት ብለሽኛል ቤተሰብ አለሽ እዚህ እናትና አባት በርግጥ የለሽም ግን ወንድሞች አሉሽ ወንድሞችሽንም በስልክ አውርቻለሁኝ እህትሽ ቤት ነው ያረፍሽው ይሄንን ነገር በሚልሽ ሰዓት ማንንም አማክረሽ ነው ከባንክ ገንዘብ አውጥተሽ ልትሰጪው የቻልሽው ማንንም አላማክርኩም እሱ ላይ እኔና እሱ ብቻ ነን በቃ እኔ የሚለኝ ነገር ነው መስማማ አምንኩት በቃ እሱ ጋር ነው በቃ ሙሉው እሱ ጋር ነው ሲጠራኝም እሱ ጋር ነው የሚሄደው ስራ ዛሬ የለህም ስለው አይ ሳይት ወጥቼ ነው ይለኛል ሳይት ወጥቼ ሰርቼ መጣሁ ይለኛል ከሳከሳት ነው የምንገናኘውና ማንንም አላማክርኩም እሺ ቤተሰብ ማያውቅ በራሴ ነው በቃ የተጓዝኩት ማለት ነውና ቦርሳ ይዞ መጣ ከኢትዮጵያ ንግድ ባንክ አውጥቼ ሰጠሁት በካሽ ማለት ነው በቃ 150 ሺህ ብር ነው አውጥቼ ሰጠሁት ይዞ ሄደ በቃ በጣም ደስ አለው እየደወለ ፕሮፖዛል ተሳክቶልኛል በቃ ስራዬን አሁን እንጀምራለን አብረን እንሰራለን ነው ጥሩ ነገር ነው የሚያወራኝ ከዛ በአራተኛው ቀን በአምስተኛው ቀን 60 ሺህ ብር ጎደለኛል ድካሜ ማለት ነው ሁሉንም ጨረስኩ አለኝ በቃ ሁሉንም ነገር ጨርሼ ፕሮፖዛል ሊለቀቅልኝ ነው እና የሆነች ወረቀት ፊርማ አለ ብዙ ቢሮ ሄጄ አስፈርሜ ለዛ ጉዳይ አለኝ ለፕሮጀክቱ ጉዳይ አስፈርሜ መጨረሻ ላይ ፊርማው ጋር ስደርስ የመጨረሻ የሚለቀቅልኝ ፊርማ ጋር ስደርስ 60 ሺህ ብር ጠየቁኝ አለ እና ደውሎ 60 ሺህ ብር አለሽ ወይ አለኝ አረ በፍጹም 60 ሺህ ብር የለኝም እኔ ባንክ ውስጥ የቀረኝ 10 ሺህ ብር ብቻ ነው ስለው ጊዜ ወንድምሽን ጠይቂልኝ 30 ሺህ ብር ከሰው አግኝቻለሁ አለኝ ወንድሜን ደውዬ ጠየቅኩት እንደዚህ ባለቤቴ እንደዚህ ያሸንፈዋልና ጨረታ ሊሰራ ስለሆነ በቃ በሁለት ቀን በሶስት ቀን የሚመለስ ብር በ30 ሺህ ብር ዘጠኝ አልኩት ከዛ ወንድሜ አሁን እዚህ የለውም ክፍለ ሀገር ነው ያለው ታለኝ እንደማይችል ነገረኝ ከዛ በቃ እኔ 10 ሺህ ብር ብቻ ነው ያለኝ በቃ ይዘሽልኝ ነው ያለኝ 10 ሺህ ብር ድጋሚ አውጥቼ 10 ሺህ ብሩን ሰጠሁት ባንክ ይቀርረውን 10 ሺህ ብር ማለት ነው ባንክ ይቀርረውን 10 ሺህ ብር እኔን ዛሬ በቁጥር ሺ ይገባልሻል ነገ 3 ቀን ሳምንት ነው ያለኝ በቃ ከዛ በላይ ቆያል አይደለም ያለኝ ፕሮፖዛል ነው ይመለሳል ነው ያለኝ እና በቃ 10 ሺህ ብሩን ደግሜ ሰጠሁት አውጥቼ እሱንም 10 ሺህ ብር ደግሜ ሰጠሁት የኔም ዘጠት አለበት ግን በቃ በወቅቱ ምንም አይመስልም አይዞሽ እና ሰጠሁት 10 ሺህ ብር በዛ መሀልም በቃ ደስተኛ ነው እንገናኛለን በእቅድ ነው የሚያወራው ምንድነው በቃ አሁን ፕሮፖዛሉ አላለቀም እንዳይገባልኝም ስለው ለአንድ ወር ቀጠሩኝ ከአንድ ወር በኋላ ነው ፕሮፖዛሉ የሚወጣው አለኝ ማለት የሰጠሽውን ገንዘብ በሳምንት ውስጥ ነበር መልስልሻለሁ ያለሽ በሳምንት ፕሮፖዛል ታይቶ ነው የሚመለሰው ነበር ያለሽ አሳይቼ መልሳለሁ ገንዘቡን ያለሽ መልሰሽ ስትጠይቂው ነው መልሽ ደጋግምኩ አለፈ ሳምንት ማለት ትገናኙ ነበር ግን እናንተ በጣም ሁሌ እንገናኛለን ገንዘቡን ከወሰደ በኋላ ትገናኙ በጣም ሁሌ ከዛም በኋላ ነው ሽማግሌ የሚላከው ገንዘቡን ከወሰደ በኋላ ነው እና እንገናኛለን ዛሬ ነገ ይለኛል በቃ ቁጥሬን ወስዷል አሁን ይገባልሻል ዛሬ ይገባል ነገ ይለቀቃል ይለኛል የመጨረሻ ከወር በኋላ ነው የሚለቀቀው አለኝ መቼ ነው ስለው ማለት ነው በቃ ያንን ወር መጠበቅ ጀመርኩኝ በዛ መሃል አብረን እንወጣለንና ያንገት ወርቆች አለኝ ያንገት ወርቅ አለኝ ትልቅ ነው ያንገት ወርቁ አድርጌው ሄድኩ እሱ ጋር በሚሄድበት ሰዓት ማለት ነው ነገ ስብሰባ አዳማ ላይ ስብሰባ ስላለኝ
እስኪ አድርጊው ልሂድ አለኝ ሲለኝ ጊዜ ኧረ ምንም ችግር የለም እሺ አድርገው ብዬ አውልቄ ነው የሰጠሁት ስንት ግራም ይሆናል እሱ 11 ግራም ነው አለኝ ደረሰኙ ማለት ነው 11 ግራም ወርቅ ነው አውልቄ የሰጠሁት እሱን ማዳማ ላይ ስብሰባ አለኝ አድርጊው ልሂድ ሲለኝ ነው እንደዛ አውልቄ የሰጠሁት በቃ ምንም ምትጠራጠረው የሚጎዳ ከማይነት አይመስልም በቃ በአጠቃላይ እውነተኛ ሰው ነው የሚመስለው ማለት ነው እኔም አመንኩት ጥሩ ነገር ነው የሚያወራው በቅዱ ጥሩ ነው ብዙ ነገር አላማው በቃ ደስ ይላል ሰማው ማለት ነውና እኔም እውነት ነው የሚመስለው ይጎዳኛል ብዬ ለሰከንድ ማስብ አላውቅም ይጎዳም አይመስልም ከቤተሰቦቼ ተዋውቋል እሱ ጋር በሄድኩ ቁጥር እህቶቼን ያወራል ወንድሞቼን ያወራል እየተደዋወለ ጥሩ ነገር ነው የሚያወራው ከዛ ያንን ወርቅ ወሰደ አልመለሰልኝም ልክ ሳምንት ሲሆነው በቃ ይሄኛው ትልቅ ወርቅ ነው የሴት ነው ትንሽዬ ደግሞ ቀጭን ነበረችኝ ማለት ነው ይሄ የሴት ስለሆነ ይሄንን ይዤልሽ መጣለው ቀጭኗን ይዘሽልኝ ነው ያለኝ ቀጭን ምትዩን ወርቅ አንቺ አርገሽው አይቶ ነው ወይስ አንቺ እንዳለሽ ነግረሽው አርጌው ሄዳለሁ እና ቀጭኗን ይዘሽልኝ ነው ይሄ ትልቅ ስለሆነ የሴት ስለሆነ ይሄ ላንቺ ነው የሚሆነው እኔ ይዤልሽ መጣለው ይሄንን ቀጭኗን ይዘሽልኝ አደርጋለሁ አለኝ ከዛ እሺ አልኩት ምንም ምትጠራጠሩ ሰው አይደለም እዚህ ጋር ምንም ስህተት ቢኖርብኝም ግን ምንም በቃ ልጠራጠረው አልቻልኩም አይዞሽ ከዛ በቃ ቀጭኗን ይዤለት ሄድኩኝ እሺ ትልቁ ስለ ወይ ትልቁን በቃ በሶፍት ጠቅልዬ ላመጣልሽ ብዬ ሻወር ቤት ረስቼው መጣሁ አለኝ አላመጣልኝም ማለት ነው በሰዓቱ በቃ አመጣልሻለሁ ረስቼው ስለመጣሁ ነው አለኝ እውነት መሰለኝ ያው መረስቶት ነው ብያልኩኝ ከዛ በኋላ በዚህ መሃል ሚያዝያ 16 ላይ እኔና አባቴ የለኝም ሽማግሌ ሊልክ አሰበ እሺ እና ሽማግሌ ሊልክ አሰበ ታላቅ ወንድም አለኝ ታላቅ ወንድም ቢጋ ሽማግሌ ላከ ልንጋባ ማለት ነው በቃ ታላቅ ወንድሜ ደግሞ ይመለሱ ወይስ እንዴት ነው ሲለኝ እናንተ እንዴት አሰብሽ ይሆናል ያው ቤተሰብ ይጠይቀኛል እንዴት አይነት ሰው ነው ቸኩልሽ ሁሉም ይለኛል እስኪ ስለ ሽማግሌ ላከበት መንገድም እናወራለን ሽማግሌ ሲልክ የላከበት መንገድ ሽማግሌ ተብለው የተላኩት ሰዎች ጋር ደውያለሁ ሽማግሌ ሆነው ያንቺ ታላቅ ወንድም ጋር የሄዱትን ሰው ደውዬ በስልክ አግኝቻቸዋለሁ እሳቸውም በጣም ግራ በመጋባት ነው መልሳቸውን እየሰጡኝ ያሉትና እሳቸውም የማያውቁት ነገር እንዳለ ሽማግሌ የተላኩት አንቺ ለምትዩ እጮኛ ሳይሆን ለሌላ ሰው ነው የተላኩት ነው የሚሉት እሳቸው ይሄ እንዴት ሊፈጠር ቻለ ሽማግሌ የተላከበት መንገድ እንዴት ነው በዚህ ውስጥ የተሰራው ስራ ምንድነው ያንዳንዷን ነገር እያየን እንመጣለን እስከ 11 ሰዓት ድረስ ከኛ ጋር ሆኑ እናቴ እጮኛ በቀብሬ ላይ እንዳትገኝ ብላ ተናዛን የሞተችው ስለዚህ ለቅሶ እንዳትመጪ ያለኝ ጓደኛዬ ሽማግሌ ልኮ ጉድ ሰራኝ የምትል ባለ ታሪክ ነው እስከ 11 ሰዓት ድረስ የምናደምጠው ባለ ታሪካችን መሰረት እዚህ ስቱዲዮ ትገኛለች እንግዲህ ሽማግሌ ሊልክ ታላቅ ወንድምሽ ጋር ዝግጅቱ እንዳለቀና ሽማግሌም ለመላክ ሁለታችሁ እንደወሰናችሁ ሽማግሌም እንደሄደም ጭምር ነው የነገርሽኝ የነበረው ከዛ በኋላ የነበረው ነገር እስኪ እናውራ ገንዘብ ወደ 130 ሺህ ብር 160 ሺህ ብር በባንክ ከባንክ አውጪና በጥሬው ስጪኝ ብሎ አንቺም ያንን አድርገሻል ወርቅ እንደዚሁ ካንዲም ሁለት ጊዜ ወርቅ ካንገትሽ ፈተሽ ለሱ ሰተሽዋል ከዛ በኋላ በቃ ሽማግሌ ልላክ እንጋባ የሚል ጥያቄ መጣና ጋብቻችሁ ለመመስረት ሽማግሌ የመጀመሪያው ሽማግሌ እንደተላከ ነው የነገርሽኝ ያለሽው እስኪ ሽማግሌ ሲላክ እንዴት ነበር ያለውን ነገር እስኪ እናውራ በመጀመሪያ እኔን ያው በትክክል በመታወቂያ ስሙ አይደለም የተዋወቀኝ ባቀውም ልጁን ቤተሰብ ሀገራችን አንድ ቢሆንም በሌላ ስም ነበር የተዋወቀኝ ቀጥታ በመታወቂያ ስሙ አይደለም የተዋወቀኝ ግን በዚህ ስም እንጠራለው ነው ያለው አምስ ጠይቀው መጀመሪያ ግን በሌላ ስም ተዋወቀኝ ሽማግሌዎቹንም ሲልክ ያው በእኔን በተዋወቀኝ ስሙ ነው ይላከው ሽማግሌዎቹ ይላከው እኔን በተዋወቀኝ በውሸተኛ ስሙ ነው ይላከው ማለት ነው ስለዚህ ካንቺ ጋር ስትተዋወቁ በትክክለኛ ስሙ አይደለም በመታወቂያ ስሙ ሳይሆን ሌላ ስም ነው በሌላ ስም ብሎ በሚጠራበት ስራ ቦታ እንደዛ ነው መጠራው ነው ያለኝ የመታወቂያ ስሙን እኔም አላውቀው ነበር ያወኩት አሁን ነው በስተመጨረሻ ላይ
ስለዚህ ሽማግሌዎቹ የሚሄዱት በዛ ስም ነው እኔን በተዋወቀኝ አንቺን በተዋወቀኝ ስም ነው የሄዱት እኔን በተዋወቀኝ በውሸተኛ ስም ነው የሄዱት እነሱም የሚያውቁት ለዛ ሰው እንደሄዱ ነው እንጂ እኔን ለዚህኛው ሰው እንደሄዱ አይደለም የሚያውቁት ሽማግሌዎቹም እነሱም ሁሉንም ነገር ያወቁት አሁን ነው እና በቃ ሚያዝያ 16 ሽማግሌ ላከ ወንድሞቼ እህቶቼ እንዴት ነው ይሄ ሰው ጥሩ ነው ወይ ቸኮልሽ ብለውኛልም እኔ ደግሞ ጥሩ ስለሆነ በቃው ጥሩ ነው ለኔ ተስማምቶኛል ነው ያልኳቸው ቤተሰቦቼ ነው ቃንቺን ከተስማማሽ እኛም ተቀበለናል አሉ ሽማግሌዎቹ ሄዱ ሚያዝያ 16 ነው ሄዱ ይመለሱ ወይ እንዴት ነው ቀጠሮና ያዝ ድጋሚ ያሉኝ ቤተሰቦቼ ወንድሞቼ ሲሉኝ አይኔና እሱ ባንዴ ጨርሰናል ሰዎቹም ጊዜም ሰዓትም ስለሌላቸው ባንድ ሽምግልና ብቻ እሺ በሉ እኛ ጨርሰናል አልኳቸው በቃ ወንድሞቼም ባንድ ሽምግልና ተስማምተው እሺ ብለው ከሽማግሌዎቹ ጋርም ተስማምተው አለቀ የሰርጉ ፕሮግራም ሲሉ እነሱ ያሉትን እኛ አናቅ እኛ ግን ከሐምሌ 5 በኋላ ባሁን ወር ማለት ከዚህ ወር በቃ ሐምሌ 5 ከዚህ ቀጥሎ እሁድ በቃ ቅዳሜ እሁድ ከዚህ ቀጥሎ ያለው እሁድ ይሆናል እነሱ ሰርግና እነሱም ደግሞ ያሉንን እንሰማለን ሐምሌ 5 ሰርጋችሁ ማለት ነው ዛሬ ሰርግሽ ነበር ዛሬ ሽማግሌዎቹ ሐምሌ 5 ነው ያሉት እና ዛሬ ይሁን ብለው ነበር እዛ የተስማሙት ማለት ነው ከዛ እኔና እሱም ደግሞ ለብቻ ምንወስነው ነገር ነበረ እኔና እሱ ግንቦት 26 ቀለበታችን ልናደርግ ለቤተሰቡ እናቱም እየተዘጋጁ እንዳሉ ለእናቱም ለቤተሰቡም ግንቦት 26 ቀለበት እንደሚያደርግ ነግሬያቸዋለሁ ብሎኛል በዛ መሃል ያለን ነው ሽማግሌዎቹ መጡ ሚያዝያ 16 እየተጠጋ መጣ በመሃልም አሁን ያንን ገንዘቤን ጠየቁት አንድ ወር ያለኝ ፕሮፖዛል አንድ ወር አለፈው ከዛ እንዴት ነው ፕሮፖዛሉ ዛሬም አልተለቀቀም እንዴ ለምንድን ነው ገንዘቤን ማታስገባልኝ አልኩት አረ ችግር የለውም ተጠራጠርሽኝ እንዴ ያለኝ ለምን ደጋግመሽ ጠይቂኛለሽ ተጠራጠርሽኝ እንዴ እንኳን ያንቺን ገንዘብ ልበላ የኔን መሰብሰብ አቅቶኛል አለኝ እሱ ለምንድነው የምትጠራጠርኝ ይሄ እኮ እኔና አንቺ ምን ለወጥበት ነገር ነው ደጋግመሽ አትጠይቂኝ እንኳን ያንቺን ገንዘብ ልበላ የኔን መሰብሰብበትም ጊዜም የለኝም አለኝ ደግሜም እንዳልጠይቀው ሊያደርገኝ ግን እኔ አላቋረኩም እሺ ምን ተባለ ስለው ግንቦት 15 ተባለ አለኝ ፕሮፖዛሉ የሚለቀቀው ግንቦት 15 ተባለልኝ እኔ እኮ ምንም የለኝም ለልጅ ትምህርት ቤት መከፍለው የለኝም አሁን ምንም ነገር የለኝም ያቃል ባዶ አርጌ ነው የሰጠሁት ነገ ከነገወዲያ ይመለሳል ስላለኝ ማለት ነው እና ልጅ ሚያዝያ ውስጥ ራሱ መከፍለው እኮ የለኝም ስለው ከሰዎች ካገኘሽ ተበደሪ ሰሞኑን እሰጥሻለሁ አለኝ ከዛ ከሰዎች ተበደርኩና ለልጅ ትምህርት ቤት ከፈልኩኝ አንዳንድ ነገር ለኔም የሚያስፈልገኝና አደረኩኝ በዛ መሃል 3000 ብር አስገባልኝ በቁጥሬ ማለት ነው 3000 ብር ላከልኝ ሚያዝያ ውስጥ ማለት ነው መገናኘት አቅማችኋል እንዴ ሽማግሌ ከተላከ በኋላ ሁሌ ነው የምንገናኘው ሁሌ ስለዚህ ሽማግሌው ሲላክ ሚያዝያ 26 ነው ቀለበታችሁ እንዲሆን የተደረገው ግንቦት 26 ቀለበት እሱ የኔና የሱ ንግግር ነው አንቺና እሱ ግንቦት 26 ነው የተስማማችሁት እሺ ሽማግሌዎች ደግሞ ሐምሌ 5 ሽማግሌዎቹ ሐምሌ 5 ሰርጋችሁ እንዲሆን የተስማሙት እሺ ንገሪኝ ከዛ በቃ በዚህ መሃል ሁሌ እንገናኛለን ሚያዝያ አለቀ እንደዚህ የተባለ ሚያዝያ ወር አለቀ ግንቦት ገባን ልክ ግንቦት ሚያዝያ 30 ላይ ቤተሰብ ጋር ሄዳለሁ አለኝ ቤተሰብ ጋር ሄደ በጣም እንገናኛለን ጊዜ ይሰጠኛል አብረን እናሳልፋለን ብዙ ቀን አብረን ሁሉ እናድራለን በቃ ብዙ ነገር ነው እንለው በጣም ጊዜ አለን የምንገናኝበት ማለት ነው ሳይት ይወጣው ነው የሚለኝ የ4 አመት ፈቃድ የ5 አመት ፈቃድ አልወሰድኩም እንደውም ከመስሪያ ቤት እና አሁን እሞላለሁ ፈቃዴን ብዙ ፈቃድ አለኝ ነው የሚለኝ እና በቃ ሳይት ወጣ ነው የምንገናኘው ነው የሚለኝ ሳይት ወጣው ነው የሚለኝ ሁሉ ጊዜ ማለት ነው ከዛ ልክ ሚያዝያ 30 ላይ እናቴ ታመመችብኝ እና አይኗን አሟታል እናቴን ሐኪም ቤት ራስ ደስታ ሆስፒታል ይዣት መጣሁኝ አለኝ ወይ እግዚአብሔር ይማራቸው አልኩኝ በማግስቱ ሄድን አለ እናቴን አደረስኳለ እንደዚህ ያለ ልክ ግንቦት ገባ ልክ ግንቦት 5 አካባቢ እናቴ ታመመች ሰውነቷ አበጠ አለኝ ግንቦት 5 አካባቢ ማለት ነው ሁሌ እንገናኛለን ምናወራው አላማ ነው በፍቅር ነው ምናወራው እሱ ነገር ነው በቃ ያቀድ ነው ልክ ግንቦት 5 አካባቢ እናቴ ታማ ሆስፒታል ገባች አለኝ ጥቁር አንበሳ ሆስፒታል ገባች ሰውነቷ አበጠ አንደበቷ ተዘጋ አለኝ
እና ሰውነቷ በጣም እንደበቷ ተዘጋ በግሉኮስ ነው ያለችው እናቴ ታመመች አለኝ በጣም እያዘነ ነው የሚያወራኝ ያለቀሰ ነው የሚያወራኝ እና መጥቼ ልጠይቃቸው ጥቁር አንበሳ ከሆኑ አልኩት ስለው ጊዜ አትበላም አትጠጣም እኔን ብቻ ነው የምትፈልገኝ እኔ ነኝ አጠገቧ ያለሁትና ምንም አሰሪ መቤት ስትገባ ተመጫለሽ አለኝ ከዛን ግንቦት 8 አካባቢ በቃ እናቴ በጣም ስለደገመች ጥሩነሽ ቤልጂየም ሆስፒታል ተላክን አለኝ በጣም እያዘንኩ በቃ እኔ ማለቅሳለሁ እሱም ያለቅሳል እንደዋወላለን ግን እናቴን እያስታመምኩ ነው የሚለኝ ማለት ነው ከዛ መጨረሻ ላይ ኮሪያ ሆስፒታል ሄድን በቃ ደከመች ኮማ ውስጥ ነው ያለችው አለኝ እናቴ ልትሞትብኝ ነው አለኝ ልምጣለያቸው ስለውም አይ ተዩ ምን ታረጊያለሽ ነው የሚለኝ ከዛ ልክ ግንቦት 10 11 አካባቢ እናቴ ያረፈች አለኝ እሺ በቃ ያለቀሰ ነው እሱ ምንም ያለቀስኩ ነው በጣም አዝነናል እናቴ ያረፈች አለኝ እናቴ ያረፈች ሲለኝ ጊዜ በጣም አዘንኩኝ እሱ ማዘነ በቃ ቀብር ነገ ነው ምናምን አለኝ ልምጣ አልኩት አይ ደብረ ሊባኖስ ነው የምትከበረው አለኝ እናቴ ደብረ ሊባኖስ ነው የምትከበረው አንቺ አትመጪም እናቴ ደግሞ ነዛዚ ተናዛኔ ሞተችው አለኝ ምን አይነት ነዛዚ አልኩት እጮኛ ካለችኝ አለ እጮኛክ በሐዘኔ ከቤተሰብ እንዳትቀላቅላት በሐዘኔ ላይ ከቤተሰብ እንዳትቀላቀል በደስታ ግን የቀለበታችሁን ቀን እንዳታሳልፉ አደራ ብላ ነው የሞተችውና የእናቴን ነዛዚ ማክበር አለብኝ አለኝ እጮኛክ በሐዘኔ ላይ እንዳትቀላቀል ስላለች እናቴን ነዛዚ አከብረዋለሁ አለኝ እናትክ እንደዚህ ካሉሽ ያላስገድደህም አልኩት እኔ ብዙም ነገር አልቻ ነው መጀመሪያ ሲቀርበኝ ራሱ በቃ ሴቶች የወንድን ገንዘብ አይተው ነው የሚቀርቡት የወንድን ቤት ማየት ይፈልጋሉ የወንድን ገንዘብ ማወቅ ይፈልጋሉ ምናምን ብሎ ያለው ያውን ሴቶች እንደዚህ ናቸው ነው ስላለኝም በቃ እኔ ብዙም አልቻ ነው ቤተንም ማሳየኝም እንደዚህም አልለውም በቃ ያው ቅዱ ጥሩ ስለሆነ እውነት ይመስላል እውነት ስለመሰለኝ አልጫ ነውና የእናቱን ቀብር ሳልሄድ ቀረሁኝ ከዛ በኋላ ግን ተጠራጠርኩት አንተ ለምንድን ነው እናትክ ሞተው እኔን ቀብር አትንጫልከኝ ለምን ፈራክ ራስ ሰው አለክ እንዴ በየጠየቅኩት ድጋሚ ማለት ነው እሱ ለቅሶ ላይ ነኝ ሲልሽ ነው ይሄን ጥያቄ ያነሳሽ ስለዚህ ለቅሶ ያለውን ለቅሶ አልሄድሽም ማለት ነው አልሄድኩም እናቴ ሞተች ብሎ ነዛዚ ማላት ሲለኝ በቃ ትንሽ ተጠራጠርኩና እንዴት እንደዚህ ትለኛለክ የእናት ለቅሶ እንዴት ተቀራለውኝ ስለው በስልክ ነው ከለቅሶ በኋላ ተገናኝታችሁ በስልክ ነው ይሄን እናወራውና ያወራኛል ለቅሶ ቤት በትክክል የለቅሶ ድምጽ ነው የሚያሰማኝ እናቴ የሚባል ለቅሶ አለ የእውነት ለቅሶ ቤት ነው የሚያሰማኝ በጣም የሐዘን ድምጽ ነው የምሰማው እኔ ማለቅሳለሁ እሱ ያለቅሳል ከዛ ስንደዋወል ከዛ በኋላ በአምስተኛው ነው በስድስተኛው ቀን እናቱ ሞቶ ተገናኘን ስንገናኝ በአካል በጣም ጥቁር ለብሱ ጸጉሩን ተላጭቶ አዝኖ ነው የተገናኘነው እና በጣም ይገርማል እናቱ ግን አልሞቱ አላውቅም የሌላ ሰው ለቅሶም ነበር ያሰማኝ ነበር በምን አወቅሽ እናቱ እንዳልሞቱ አሁን ላይ ነው ደረስኩት በወቅቱ እናቱ አልሞቱ በቃ በወቅቱ ግን ስንገናኝ አዘን ላይ ነው በጣም አዝኖ ነው ጥቁር ለብሶ ነው እኔ ማዘንኩኝ በቃ ተዛዘነ እናቴ ቀለበቴን ሳታይ በመሞቷ ቶሎ በል ስትለኝ ቶሎ ባልኩኝ አለው ቆጨው እና በቃ ቆጨው በጣም እሱ እናቴ እንደዚህ ያለች ምን ነው ባፈጠንኩት ኖሮ ጋብቻችንን አለኝ ከዛ እንግዲህ እግዚአብሔር የፈቀደው ነው የሚሆነው ተባባልን ተላቀስን በዛ መሃል ግንቦት 16 17 ይሆናል ወደ ግንቦት 26 እየተጠጋን ነው ወደ ቀለበቴ ቀን ማለት ነው ከዛ ግንቦት 18 20 ላይ ሂጂ የጋብቻ ነፃ ወረቀት አጽፈሽ አምጫለኝ ከቀበሌ ሂጂ የጋብቻ ነፃ ወረቀት አመጣሁኝ በዛ መሃል ይያለን በመስሪያ ቤት በጣም ደስ አለኝ ምንድነው ስለ በመስሪያ ቤት እድገት መጣልኝ አንድ የሥራ እድገት ለውጥ ሁለት ደግሞ ስልጠና የውጪ ኮርስ መጣልኝ እና ሰበታ ማዘጋጃ ውስጥ ምሰራው ወደ ሳሪስ የገጠር መሬት ልማት ዋና ኃላፊ ተደርጌ ተሾምኩኛለኝ በስራው ራሱ ማለት ነው እሺ እድገት መጣልኝ በስራዬና ወደ ሳሪስ ዋና የገጠር መሬት ልማት ኃላፊ ሆኜ ተሾምኩኝ በዛ ትምርት ደግሞ በዛ ድል ደግሞ ስልጠና መጣልኝ ሆላንድ ሀገር ስልጠና ለሄድ ነው አለኝ በዚህ የእናቱ ሐዘን አለ በዚህ ላይ ቀለበታችን ደርሰናል እንደሱ ማለት ነው ከዛ ልክ ግንቦት 22 አካባቢ
ጣቴ ላይ የጋብቻ ቀለበት ላይ ደግሞ ቀለበት ነበረኝ የጋብቻ ሳይሆን ወርቅ ማደርገው ቀለበት ነበረኝ ግንቦት 22 አካባቢ በቃ እኔ ላንሳህ አባቴም ተናግሬ ያለሁኝ በዚህ መሃል ቤትህን አሳየኝ ብየዋለሁ ቤት አለኝ ብሎኛል እና ቤት አለኝ ብሏል በዚህ መሃል ቤትህን አሳየኝ ስለው በፍጹም እኔ ሴት ልጅ አለኝ እኔ የቄስ ልጅ ነኝ አለኝ እኔም በቤተ ክርስቲያን ነው ያደግኩት አለኝ በጣም እግዚአብሔርን ስም ይጠራል በጣም የተከበረ ነው እንደዚህ እንደሚዋሻው አይደለም በጣም በስርዓት በቃ በስርዓት ነው ሁሉ ነገር የሚሄደው እና እኔ ቤተ ክርስቲያን ያደግኩ ልጅ ነኝ አባቴም ቄስ ነው ቄስ ልጅ ነኝ ሴት ልጅ አለኝ ከእናቴና ከእህቴ ውጪ ቤቴ መተው አያውቁ ስለዚህ አንቺ ሚስቴ ስትሆኚ ብቻ ነው ቤቴ ማስገባሽ እንጂ ሚስቴ ሳትሆኚ እኔ ሴት ቤት ያላስገባም በቀበሌውም በአካባቢውም የተከበርኩ ሰው ስለሆነ ሴት ቤት ያላስገባም የሰርጌ ዕለት ይሽሽ ገባለሁ በዛን ተስማማን እኔም ደግም ያሳየኛል አልኩትም ምንም አልተከታተልኩትም በቃ የሚታመን ነው አንደበቱ ከዛ ልክ ግንቦት 22 አካባቢ ቀለበት አለኝ የጋብቻ ቀለበት ላይ ማረገው ወርቅ እሱን አምጪና የጋብቻችንን ቀለበት ገዝቼ ልምጣለኝ እሺ የጋብቻ ቀለበት ማለት ነው አብረን እንሂድ አልኩት አብረን ሄደን ለክተን እንግዛ ስለው አይ አብረን ሄደን ለክተን አንገዛም እኔ ስራውዬ በዛው ተመልሼ መጥቼ ወርቅ ቤት ጓደኛ ስላለኝ በዚሁ በጣትሽ ለክቺ ይዤ እመጣለሁ አለኝ ግንቦት 22 23 አካባቢ ማለት ነው ከዛ እሺ አልኩት ሰጣው ታውልቄ የጋህጣቲንም ደግሜ ሰጣው ታውልቄ ማለት ነው ከዛ በቃ ደወለልኝና በጣም ደስ ይላል ገዝቻለሁኝ ቀለበቱን ክቡን ነው የገዛው ታስመርጦኝ ነው የገዛውና ክቡን ገዝቻለሁ አንድ አይነት ለኔም ላንቺም ለንስሐ አባቴ ተናግሬያለሁ ለቄስ እሳቸው ባርከው ተናረጋለን የዛን ቀን ቤቴ ተመጫለሽ አለኝ እሺ አልኩት የደረሰ መጣ ልክ ግንቦት 26 ሲደርስ እሁድ ቀን ነው ግንቦት 26 እና ቀበሌዎች አፈራርሙ በዛን ቀን ማለት ነው ጋብቻ ነፃ ወረቀት አውጥቼ አምጥቻለሁ አጽፌያለሁ አለኝ እሱም እኔም ጋብቻ አጽፌያለሁ አለኝ የኔን አውጥቼ አምጥቻለሁ እዛ እሁድ ስለማያፈራርሙ ማክሰኞ ነው የምንፈራረመው አለኝ እሺ ማክሰኞ ለደረሰ ግንቦት 28 ማለት ነው ከዛ ሰኞ ላይ በቃ የውጪ ድሉ ስለመጣልኝ ፎርም ሙላ እየተባልኩ ነው ሐሙስ ይሆናል እኔ እዚህ ጋር ለሰዎች ነገር ያለውኝ ያው የፊርማዬ ቀን ነው ብዬ ብዙ ነገር በቃ ብዙ ነገር ነው ያሳጣኝ ብሳሳትም ብዙ ነገር ነው ግን እስከዚህ ሰዓት ድረስ መጀመሪያ ሰጣውት ያልሽው ብር አለ ከዛ በኋላ ሁለት ያንገት አበል አለ አሁን ሶስተኛ የጣትሽን ቀለበት ነው ስትሰጪው እስካሁን የተመለሰልሽ ምንም ነገር የለም ግንቦት 15 ላይ ፕሮፖዛሉ ይመለሳል ብሎኝ ነበርና 3000 ብር በመሃል ልኮልኝ ነበር ለልጄ ትምህርት ቤት መከፍለው ለኔ አንዳንድ ነገር ስለ ያው እህቴ ጋር ነኝ ያለሁት ከእህቴ ቤት ነው ሁሉ ነገር መጠቀመው ግን ያው ልጄን ከፍል ነበር ትምህርት ቤት ከዛ ልክ ግንቦት 15 ያለኝ ግንቦት 15 ላይ የናቴ ሀዘን ነው ብሎ ለቅሶ ቤት ነበር ለቅሶ ላይ ነኝ አለ ዛሬ እኮ ግንቦት 15 ነው አስገባልኝ ብርኝ ስለው እንዴት አርጌ በሀዘን ላይ ሆኜ እንዴት አርጌ ሄጄ ባንክ ቤት ላስተካክልልሽ አነጋግሬያቸው ሰኔ 1 ይመለሳል ብሎኛል አለኝ ሰኔ 1 የመጨረሻ ይገባልሻል ብርሽ አለኝ ሰኔ 1 የመጨረሻ ልክልሻለሁ በቁጥርሽ ይገባልሻል እኔና አንቺ ማብረን እንሆናለን በባንክ ይገባልሻል እስከዛ ጠብቂኝ አለኝ ከዛን ግንቦት 28 ላይ ቀለበታችን እናደርጋለን ብሎኝ ነበርና ያው ለሰዎች ነገር ሻንቺ ግንቦት 28 ነው ቀለበት ማረጋለሽ ሽምግልናው የተላከው ታላቅ ወንድምሽ ጋር ስለነበር እና ግን ያው የቀለበቱ ዝግጅት የለውም በማዘጋጀ በቀበሌ ተፈራርመን ያው ሐምሌ 5 ነው ፕሮግራማችን ልናረግ ያሰብነው እንደዛ ነው ያሰብነው ከዛ ያው ሀዘን ላይ ነኝም ስላለ ብዙም ግርግር እንትን አላልንም ከዛም ማክሰኞ አለ ግንቦት 28 ሰኞ ላይ ፎርም ሙላ ተባልኩኝ እና ሐሙስ እናድርገው ቀለበታችንን አለኝ ሐሙስ ማለት ሰኔ 1 ማለት ነው ከዛ በቃ ምንም አላስጨነኩትም ሀዘን ላይም ስለነበር በጣም አዝኗል ጠቅሯል ጸጉሩን ተላጭቷል ጥቁር በጥቁር ለብሷል ሀዘንተኛ ነው የናቴ ሞት ጉዳይ ነው የሚለኝ ሁሉ ጊዜ የናቴ ሞት ጉዳይ በቃ መሆን አልቻልኩም መቆም አልቻልኩም እናቴ ኖራ መርቃኝ በሸኘኝ ይሻለኝ ነበር ሞተችብኝ ነው በቃ ሀዘን ስለሚያወራ እኔም ብዙ አልተጫንኩትም
ከዛ ሐሙስ ዕለት ሰኔ 1 ነው ቀለባታችን የምናደርገው በቃ አሁን ፎርም ሙላ ተብያለሁ ኤምባሲ ልገባ ነው አለኝ እና በጣም በሞባይል ሜሴጅ ይጽፍልኛል አሁን ሞባይል ራሱ ኤምባሲ ውስጥ ነኝ ያለሁት በረርኩ የሚለው ብዙ ማስረጃ አለኝ እና እስከ ዘንዛ ድረስ ሰኞ ዕለት እንትና ላይ ማክሰኞም ኤምባሲ ተጣርቻለሁ ፎርም እየሞላው ነው አለኝ በቃ አሁን ፎርም የምሞላው አለኝ ፎርም የምሞላው ያንቺን ነው ውክልና በሙሉ አንቺ ነሽ ፎቶ አምጪ አለኝ ፎቶ ወሰደ ኤምባሲ ውስጥ ፎርም እየሞላው ነው ያለኝ እና ያንቺን ፎቶዎች ነው በቃ ኃላፊነት የንብረት ኃላፊ ማደርግሽ የሁሉ ነገር ኃላፊ ማደርግሽ አንቺን ነው ብሎ በቃ እነዚህ ሜሴጆች ናቸው እነሱ ሜሴጆች ይሄን ነበር መልእክት የሚልክልኝ ከላይ ጀምሮ ነው የሚልክልኝ መልእክት ማለት ነው እና በቃ እሺ ሮብለት ሄደን የቀለበታችን ፕሮግራም ልብስ እንገዛለን እስከዛ ታገሽኝ ሮብ ሄደን ሐሙስ ቀለበታችን እናደርጋለን አለኝ ከዛን ልክ ሮብ ጠዋት ኤምባሲ ተጠርቻለሁ ኤምባሲ ውስጥ ነው ያለሁት አለኝ ሮብ ጠዋትም ማለት ነው ኤምባሲ ሄጄ ፎርም እየሞላው ነው የትምህርት ድል ወደ ሆላንድ ሀገር እንግሊዝ ኤምባሲ ገብቼ ነው ሞላው ነው አለኝ ያስቸግራል ፎርሙ በእንግሊዘኛ ነው የሚሞላው ብዙ ጥያቄ አለው ብዙ መልስ አለው በእንግሊዘኛ አውጥቻው ወርጄ ነው ሞላው ጊዜ ወስዳል ይያለኝ ነው እንግዲህ ጠዋት ሄዶ ከሰዓት ወደ ማታ ነው የሚመጣው እንግሊዝ ኤምባሲ ውስጥ ነኝ ያለሁት ነው የሚለኝ ከዛ ልክ ሮብ ማታ ላይ በቃ እኔ ቻው ልበር ነው በቃ ሁሉ ነገር እንዳለ እንደዚህ ያወራን ይያለ ማለት ነው ልክ ሮብ ሐሙስ ዕለት ቀለበታችን እናደርጋለን ተባብለናል ሐሙስ ቀለበት ሆኖ ነው ሮብ ማታ ልበር ነው ቻው ብሎ ቴክስት ያደርጋል ይሄው ቴክስት አው ቴክስቶቹን ያያየው ነበር አሁን ለማማ ያለ ነው የሚያወራሽ እንደዛ ያለ ነው የሚያወራኝ አሁን የመጀመሪያው ቴክስት ምን ይላል ማማ አልጨረስኩም አይዞሽ ጥሩ ቀን ሳይኖረን አይቀርም እንዳወራኝ ከሆነ አሁን ምሳ ሰዓት ነው ገና ደግሞ ከሰባት ኤምባሲ ውስጥ ነኝና ተቆልሆናልና ስራ የሚጀምሩት እየጠበቋቸው ነው ያለ ነው አንቺ በጣም ረጅም ሜሴጅ ነው ምጽፊለት እኔ ደግሞ በጣም በቃ አንተ የምትሄድ ከሆነ ገንዘቤን መልስልኝ በቃ እኔ ከልጄ ጋር መኖር ፈልጋለሁ አሁን ፈራው በቃ በጣም እየፈራው አዎ እዚህ ጋር ደግሞ እንዴት ዋልሽ እንዴት አደርሽ ማማ እንድትጽፊልኝ አይደለም በጣም ስለናፈቅሽኝ ብቻ ነው ምንገናኘው ቅዳሜ ከሰዓት ነው ምንገናኘው እስከዛ ስልኬንም አልከፍትም ነው በጽፊልኝም አላነብም የሚል ቴክስት ነው አው እሱን ያለ ማክሰኞ ዕለት ማታ ነው ደስ የሚጽፍልኝ ማለት ነው ማክሰኞ ነው ምንገናኘው ነው የሚለው እንግዲህ ማክሰኞ ሐሙስ ቀለበታችሁ ሊሆን ማለት ነው ሐሙስ ቀለበታችን ሊሆን ማለት ነው በቃ ስልኩን ይዘጋል ቀን በቃ በዛን ሰዓት ላይ ተቀየረ ስልኩ ቀን ይዘጋል አው ስልኬን ይዘጋለው ብሎሻል አው ስልኩን ይዘጋል አንዳንዴ ቴክስት ያደርግልኛል እኔ ደግሞ በቴክስት አሁን መጨረሻውን ቴክስት እንግዲህ ሐሙስ ቀለበትሽ ሊሆን ሮብ ማታ የላከውን ቴክስት ነው ማነበው ለማንኛውም ቻው አሁን ልበር ነው 9 ሰዓት ከ41 ምንድነው የሚለው 45 አው 9 ሰዓት ከ45 ነው የምወድሽ የማከብርሽ አንቺን በምንም ልቀይርሽ አንድ አመት ከ45 ቀን ብቻ ነው የምትጠብቂኝ አይነት ነገር ነው ቴክስት የላከልሽ ያለው እሺ ከዛ እንደዛ አይደል ንብረትሽን የሚያቀብልሽ ሰው ካለ ጠብቂ ስላላለቀ ንብረትሽን የሚሰጥሽ ሰው አለ ጉዳዩ ስላላለቀ ነው አበበ ይባላል እሱ ያቀብልሻል ንብረት እንደዛ የሚል ቴክስት ነው ንብረትሽን የወሰድኩብሽን ንብረት አበበ የሚባለው ሰው ያቀብልሻል አሁን ልበር ነው ቻው የሚል ቴክስት ነው የመጨረሻ የተላላካችሁ አሁን ስልክሽ ላይ ያያየው ያለውት ቻው አለኝ በቃ ልክ ሰኔ 1 ቻው ብሎ 3 ስልክ ነው ማቀው 3ቱንም ስልክ ዘግቶ ሄደ በቃ ቻው ሄጃለሁ በር ያለው አለኝ አድራሻውን ማፈላለግ ጀመርኩኝ በጣም ደነገጥኩ እስከዛን ሰዓት ድረስ ግን በጣም በፍቅር ነበር በአላማ ነው ሁሉ ነገር የተጓዝነው ምን የሚያታልለኝም አልመሰለኝ በቃ ሁሉንም ነገር ምንም የሚያደርገኝ አልመሰለኝ የሚሆን ነገር ነው የሚመስለው በቃ ሰኔ 1 ብርሽ ይገባል ብሎኝ ነበር ግንቦት 29 ሰኔ 1 ላይ በቃ ሄጃለሁ ቻው በር ያለው በመንግስት በመስሪያ ቤት ስልጣና ድል መጥቶልኝ 1 አመት ከ45 ቀን ነው ስልጣናዬ እስከዛው ቻው ብሎኝ ሄደ እንደ ሄዳ አስመስሎ ስልኮቹ ተዘጉ በጣም ደነገጥኩኝ አይዞሽ በቃ በጣም ደነገጥኩ ግራ ገባኝ ምን ላድርግ አልኩ መጀመሪያ ሽማግሌው ጋር ደወልኩኝ ወደኔ ለተላከው ሽማግሌ ማለት ነው በቃ ላገኝክ ፈልጋለሁኝ አልኩት
ሽማግሌው አያቀኝም እኔ አልሄድኩም ወንድሜ ጋር ሽማግሌ ሲልክ ያንቺ ወንድም ጋር የተላከው ሽማግሌ ማለት ነው እሺ እሱ የላከው ሽማግሌ እሱም አለ ደወልኩለት ቁጥሩን ከወንድሜ ወስጄ ደወልኩለት ላገኘ ጋልኩት ተገናኘን ከዛ እንደዚህ ሁሉንም ያለውን ነገር ነገርኩት ለሽማግሌው ማለት ነው እሺ ያለውን ነገር ሰነግረው ለሽማግሌው እንዴት እንደዚህ ይሆናል እስቲ ቁጥሮቹን አለኝ የስልክ ቁጥሮቹን ሰጠውት እሱ ነው ከዛን በጣም አታሎኛል ማለት ነው እኔን እኮ ያለኝ ለከሊ የሚባል ሰው ነው ሽምግልና ሂድልኝ ያለኝ እኔ እሱን ጠንቅቄ ያውቀዋለሁ ቤተሰቦቹን ጠንቅቄ ያውቃለሁ ባለትዳርና የልጅ አባት ነው እንዴት እንደዚህ ያደርጋል አለኝ ሽማግሌው የተላከው ሽማግሌ አያውቅም ማለት ነው አያውቅም ለሌላ ሰው ነው እንደተላከም ያውቀው አዎ ተወከልልኝ በቃ አንተ ተወከልልኝ እሱ ፊልድ ስለሄደ ነው ብሎ ሽማግሌውን ወክልና እኔ መሄድ ስላልቻልኩ ነው ስራ ላይ ስለሆንኩ ብሎ ሽማግሌውንም አውቆ ነው የላከው ማለት ነው እንደዛ ብሎ ሽማግሌው ለሱ መሄዱን አያውቅም እኔን በተዋወቀኝ ስሙ ለሌላ ሰው መሄዱን ነው የሚያውቀው ሽማግሌው ራሱ ማለት ነው እኔ ሰነግረው ነው ሁሉ ነገር ያወቀውና ወይኔ እኔንም አታሉኛል ማለት ነው እስኪ መስመር ላይ እንመለሳለን በሰዓቱ ሽምግልና የገባውን ሰው መስመር ላይ አግኝተነዋል እናስገባዋለን ጤና ይስጥልኝ ትንሽ ድምጽ ከፍ ይበል እንደምን ሰላም ነው ወይ አሁን ይሰማኛል ቀደም ብለን በስልክ ተነጋግረናል ከኔ ጋር እዚህ ባለ ታሪካችንን ያው በሬዲዮ ስም ነው የምንጠቀመውኛ መሰረት ይያልኩኝ ነው ያወራዋት መገኘው በጣም እንደተባበርካት አስፈላጊ ቡራዩ ከተማ ፖሊስ መምሪያም ወረዳ አንድ ፖሊስ ጽፈት ቤትም ሄጄ ያው ያለው ነገር ለማጣራት ጥረት አድርጌያለሁኝ እስኪ እንደው አንተ ሽማግሌ ተብለ እዛ ቦታ ላይ ተልካሃል ማለት ሄዳሃል ሽምግልና እዚች ባለ ታሪኬ ሆና እዚህ የተገኘችው መሰረት ጋር ታላቅ ወንድሟ ጋር ሽማግሌ ሆነ ሄዳሃልና እስኪ እንደው ስም ሳትጠቅስ ለጊዜው ጉዳዩ በፍርድ ስላልተጠናቀቀ ጋዊ ውሳኔ ስላልተሰጠው ስም ሳይጠቅስ እስኪ የነበረው ነገር አስረዳኝ እንዴት ሽማግሌ ሆነ ልትሄድ ቻልክ ሽምግልናውስ እንዴት ነበረ እሺ እንግዲህ በወቅቱ ቢያንስ ከ5 ቀን በላይ ተወያይተንበታል ከላከኝ ሰው ጋራ ያው በእምነት ነው 5 ቀን ከተወያየን በኋላ በእምነት ያው እስክሪን ምራቴ ገልጬ በኪናን ኮንትራክት ማግለጽ ለምኜ ያው ባለ ጉዳዩን ታላቅ ወንድማቤ ከቀኑ 6 ሰዓት ተኩል ይመስለኛል የገባ ነው ማክሰኞ ቀን ነው ለማን ነበር እናንተ ሽምግልና ሄዳችሁት ለላካችሁ ሰው አይደለም ማለት ነው በወቅቱ ለሌላ ሰው ነበር የላከን ያለው ማለት ነው ሌላ ሰው ነው እሱ ጓደኛው እንደሆነ ያስራ ለስልጠና እንደሄደ አድርጎ ነው የላከን እኔ ተረዳሁት እንግዲህ ከቆየ ከሁለት ወር በኋላ በቃ ለራሱ መሆኑ የተረዳሁት ስላመናችሁት ነው ስለምትተዋወቁ ነው ለሌላ ሰው ሽምግልና ሂዱልኝ ብሎ ስም ከናባት ነው ነግሯችሁ ስም ከናባት ነግሮኝ ጽፎ ይሰጥቶኝ ሄጃለሁ እንዴት አምናችሁ ሄዳችሁ ሽምግልናውን እሱን ስለምታምኑት ስለምታውቁት ነው ወይስ ሌላ ምክንያት አላችሁ ሌላ ምክንያት ምንም ነገር የለም ያው በመተማመን ነው እንግዲህ አንተ ያገር ሰው ጎረቤት ቢያንስ ዝምድና ነገር ካለ ታምናለህ አይደል አዎ ቅርብ ነው ላንተ ቅርብ ሰው ነው ምታውቀው ሰው በቅርብ ሰው ማውቀው ነው በዛ ሳይድ ነው እኔ ያመንኩት ያው ብዙ ቃላቶች ሲነግረኝ ያመንኩኝ ፖስት ላይ ያለ ሰው እንግዲህ እንደዚህ አይነት ጥሩ እግዚአብሔር የሚወዳን ነገር ደግሞ ማድረግ እግዚአብሔር የሚወዳን ግን ትንሽ ተሸውደናል ያው እንግዲህ እግዚአብሔር ፍቃድ ነው ምንም ማድረግ አልቻልንም ያው ሄደን መተናል ባለ ጉዳዩ ጋር እሺ ሽምግልና ሄዳችሁ መጣችሁ ሄሎ ተቋረጠ እስኪ ዮናስ መልሶ ይሞክርልናል ሽምግልና ሄደናል እያለኝ ነው እንግዲህ ሽማግሌ ሄደው ሰው ነው በስልክ ያወራሁት መገኘው እስኪ ተመልሶ እንዲገባ ጥረት እናደርጋለን እስኪ አንቺ ንገሪ አንቺ ያቆምሽበት ንገሪ አው እንደዚህ ሁሉ ነገር ወደ ውጪ ለሽማግሌ ነገርኩት በጣም አዘነ እንዴት እንደዚህ ያደርጋል አንቺ ወደ ውጪ መሄዱን በቴክስት ስትረጂ ነው ለሽማግሌሽ ነገር እሱም ማስፈልግ ጀመርኩኝ ያው ስልኩ እንደሄደ ነው ማቀው ነው ቻው ብሎኝ ነው ሄደው ማገኘውም አልመሰለኝም ከዛ ለሽማግሌው አልቅሼ ነገርኩት ሽማግሌው በጣም አዘነ ሽማግሌው ከዛ በቃ እውነት እሱ ከሆነ አልሄደም አለኝ ይሄ ልጅ ከሆነ አልሄደም ይሄ ከሆነ ማን ያውቀዋለሁ ከዚህ ጋር ነበር የምትነጋገረው የነበረው ይሄ ነው ላንቺ ለትዳር የጠየቀሽ አለኝ አው አልኩት
አስረዳው አንቺ የምታውቂው ስም ግን ሽማግሌዎቹ በሄዱበት ስም ነው በሄዱ እሱ የምታውቂው ሽማግሌዎቹ በተላኩበት ስም ነው አዎ ሽማግሌዎቹ ነው የሚላከው እኔን በተዋወቀኝ ስሜ ነው ስለዚህ ያ ስም ሌላ ስም ነው ማለት ነው ያ ስም ሌላ የሱ ስም አይደለም ሽማግሌዎቹም የተሳሳቱት በዛ የተነሳ በዛ ለከሌ ነው የምትሄዱት ብሎ አስረድቷቸው ነው ሽማግሌውን ለከሌ ነው ለከሌ ለሚባል ሰው ነው የምትሄዱት ብሎ አስረድቷቸው እነሱ ለሱ ሄዱ አይደለም ይመስላቸው ለሌላ ሰው ለምን እሱን እንየው ሲሉት ብለውታል መሰለኝ በወቅቱ እሱ የለም ፊልድ ሄዷል ነው እንደዛ አላቸው ስላልተመቸው ነው በቃ እኔን ተወከሉኝና እኔን እመኑኝ አሁን ሽማግሌ ይመልክ ከሱ ጋር ያው ያቀዋል በቅርበት እንደዚህ የሚያታልለው ማልመስለው እሱም ከዛ በኋላ ነው ተረዳው ማለት ነው እና በቃ ከሄዱ በኋላ እኔ ሄድኩኝ ጋኔም በኋላ ነገርኩት በጣም አዘነ እሱ እንዳልሄደን ይነገረኝ እሱ ከሆነ አለ ኢትዮጵያ ውስጥ አለኝ ለኔ ግን ሄዷል ከሌሎች ሰዎች ጋር ይገናኛል ሽማግሌው ሲነግረኝ በቃ ይሄ ከሆነ አለኝ ትክክለኛ ስሙ እንደዚህ ነው በቃ ስራም የለውም ሽማግሌው በደንብ ስለሚያውቀው ማለት ነው ይሄኛው እሱ ትክክለኛ ይሄኛው ሰው ከሆነ ለኛም ያለው ለሽማግሌዎቹም ያለው ልጁ ምንድነው የሚሰራው ሰበታ ማዘጋጃ ውስጥ አሁን አዳማ ፊልድ ሄዶ ነው ሁሉ ነገር እንደዛ ነው ላንቺ የራሱን ታሪክ የሚነግረኝ ለሽማግሌዎቹ ነግሯል የሌላ ሰው አስመስሎ ይነገራቸው አዎ ነግሯቸዋል ለሽማግሌዎቹና ለኔ የሚነግረኝ ለነሱ ነግሯቸዋል ስራው ምንድነው ያው ቤተሰብ ሽምግልና ሲላክ ይጠየቃል በምን ይተዳደራሉ ተብሎ ያው በዚህ ነገር ስለሆነ እንደዚህ ይሰራል በዚህ ነው መተዳደሪያቸው ተብሏል ከዛን ሰነግረው ይሄ ከሆነ በጣም ዋሽቶሻል እኔንም ዋሽቶኛል ይሄኛው ሰው ከሆነ ባለ ትዳር ነው የልጅ አባት ነው ስራም የለውም ተባባራሪ ስራ ነው የሚሰራው በጣም አታሎሻል አለኝ በጣም አዘንኩኝ በቃ ምን ላድርግ ሞኖን ነገር አጣሁኝ ከዛ ፈለግኩት በቃ ቤቱን አካባቢውን አሳይቶኝ ነበር መውጫ መግቢያው ጋር እየተቀመጥኩ ብዙ ፈለግኩት አላገኘሁትም ልክ ሰኔ 6 አካባቢ ፖሊስ ጣቢያ ሄጄ አመለከትኩኝ ቡራዩ ፖሊስ ጣቢያ በቃ መታገኙ ከሆነ ከፍርድ ቤት ወረቀት እናውጣልሻሉኝ እዛ አገኘዋለሁ በቃ ፈልገዋለሁ ያለበትን እሱ ሀገር ውስጥ ያለ ከሀገር ውጪ ነኝ ብሎ ነው የሄደው በዚህ ጉዳይ አታውቁኛል እና እንደዚህ ነገርኳቸው ለነሱ ሰነግራቸው ከፍርድ ቤት ወረቀት አወጡልኝ አቃቤ ጎቹ ተባበሩኝ ከፍርድ ቤት በተገኘበት ይያዝ የሚል ወረቀት ሰጡኝ ያው በአዲስ አበባ ክልልም በኦሮሚያ ክልልም በተገኘበት እንዲያዝ አደረጉልኝ ከዛን አዲስ አበባ መጥቼ ለአዲስ አበባ ፖሊሶች ፒያሳ አካባቢ ላሉት ወረቀቴን ሰጠዋቸው በጣም ነው ተባበሩኝ እግዚአብሔር ይስጣቸው እነሱ ከ14 ቀን በኋላ ፍለጋ ልክ ከ14 ቀን በኋላ ሰኔ 14 ላይ አራዳ ህንጻ ላይ ያገኘሁት እስኪ ፖሊሶቹንም በስልክ እናስገባለን ቡራዩ ከተማ ፖሊስ መምሪያ ወረዳ 1 ፖሊስ ጽፈት ቤትም በአካል ተገናኝተን እነሱም ነግረውናል ማለት ቃሉን ሰጥቷል እዛ ሄዶ ከ14 ቀን ፍለጋ በኋላ ተገኝቷል ብለሽኛል እዛ ሄዶ የሰጠውንም ቃል በቃል እኔ ከመርማሪ ከሳሽ ካቃቢ ጋር አግኝቻለሁ እሱንም እስኪ ስልክ ከሰራልን ትንሽ ስልክ እያስቸገረ ነው እየሰራ አይደለም የሚመለከታቸውን ሰዎች በስልክ ለማስገባት ጥረት አድርገናል እጮኛዬ ነው የምትዩ ሰው የዚሁ ሰው ባለቤቱንም በስልክ አውርቻታለሁ እሷም የነገረችኝ ነገር አለ እስኪ ከ14 ቀን ፍለጋ በኋላ ይሄ ሰው ተገኝቶ ምንድነው ያደረገው ምንድነው የሆነው ነገር እስከ 11 ሰዓት ድረስ እናስደምጣቸዋለን ተመልሰን እንምጣ በስልክ ቅድም ስልክ መልእክት ተቋርጦ ነበር ሽማግሌ ሆኖ አንቺ ቤት ወንድሞችሽ ጋር የተላከው ሰው አሁን ተመልሶ መጥቷል ሄሎ ይቅርታ እንግዲህ ያው መስመር ነው ተቋረጠ ቅድም ያወራን ችግር የለም አዎ ሽምግልና ተልከህ እንደነበረ እና አንተም ማለት የላከ ሰው ለራሱ መሆኑን ለራሱ እንደላከ እንዳላወቅ ነው እየነገርከኝ የነበረው እስኪ ከዛ ጀምሮ ንገረኝ ሲጀመር ከመጀመሪያው ጀምረና ቢያንስ 5 ቀን ውይይት አድርገን ውይይት ማለት ምን አይነት ውይይት ከማን ጋር ነው የተወያያችሁት ከሱ ጋር ትክክለኛ ልጁን አቋለው ወይ ማን ነው ብዬ አካባቢውን ሁሉ ነገረኝ ትውልድ ቦታውን መጥቀስ አልፈልግም ነገረኝ ከኛ ቤተክርስቲያን ጀርባ ነው ግራ ተጋባው በቃ 5 ቀን ከጠይቁት በኋላ በ6 ቀን ተቀብዬ በራሴ እግዚአብሔር ቄስ አንድ ሽማግሌ አንድ አርቲስት ለመጨመር ይሄድኩኝ እሺ ይሄድኩኝ ራሶቹ ልጆቹ ተስማምተው ስለላኳቸው እኛ በጸጋ ተቀብለናል ብለው ብዙም ጥያቄ አልጠየቁንም ወደ ምሳ ግብዣ ገባን ተደስተን ጭራሽ ሰርግ እንዳይደግሱ በአጭር ጊዜ ቀለበት ነገር አድርጎ አብሮ እንዲሆኑ የሚል ውይይት ተበረከተ ነው እሺ
ቢቻል ሰኔ ጾም አምሌ የነገ ሳምንት ነገ ከነገ ወዲያ ቅዳሜ እሑድ ነበር ያሰብነኛል። ያው አጋጣሚ በመሀል ነገር ተፈጠረ። እኔ ለራሱ ሳይሆን ለጓደኛው ትክክለኛ ጓደኛው አርጎ ነው እንደራሱ ሆኖ ነው የላከኝ። እኔ በጣም ነው ከዛ በኋላ ያዘንኩት፣ በጣም ነው የተሰማኝ። እንኳን በአገር በመታቀው ሰው ቀርቶ በእንስሳ ላይ እንደዚህ ነው ድርጊት አይፈጸምም። በጣም የተሰማኝ ከዛም በኋላ ያው እኔ በአካል አላቃትም እሷን ስሟንም አላቅም ያኔ ያው በወረቀት ነው እንጂ ወንድሟ ብቻ ነበር የማውቀው ባለ ጉዳዩን መሰረትም ዛና ለከሰደውልኝ ሽያ ፖሊስ አካባቢ ቀጠርኳት። መጣትና ወራ ስልኩን ንገረኝ ዘቤተሰቦቹን አሁን እነሱን አልጠራም ስለነገረኝ አዘን ጎዳው ገባኝ። በቃ እሱ መሆኑን አወቅኩኝ። የላከ ሰው መሆኑን አወቅ ማለት ነው። በቃ ራሱ ለራሱ ዳይሬክት እንደሆነ አወቅኩኝ። ከዛ ቀጥታ እሱ ጋር አወራውና ሰኞ የሆነ ቦታ ጠርቼው አናገርኩት። ደነገጠ። ለኔ አይደለም ማለት በቃ እኔ ተረዳውና ዝም አልኩት። ከሷ ጋር ያለው ነገር ተነጋገርን። እኔ ሲጋውም አልመሰለኝም ነበር። ያው ከዛ ተጀምሮ እስከሚያልቅ ከሷ ጎን ያለው ባለው አቅሜ የሚያሳዝን ነው። ያጋጠመ የጀብለነት ትንሽ ቢረጋጋት ደስ ይለኛል። ያው ስለሱ የምታውቀው ነገር አለ። እሱ ባለ ትዳር መሆኑን የልጅ አባት መሆኑን አንተ ታውቃለህ። እንኳን ራሴን ሰው ቀርቶ በአካባቢ ያለውበትና አካባቢ ሰው እንኳን በደንብ አውቃለሁ። ልጅ እንዳለው ሚስት እንዳለው አውቃለሁ። ይሄን ብታውቅ ኖሮ ሽምግልና ማትሄድም ነበር አንተ። ሲጀመር እንኳን መሄድ ራሱ እንዲያቋርጥ አድርገ ነበር ከቤተሰቡ ጋር ተገናኝቼ ራሱ ለምን በሰው ላይ ሰው አይደረብም አይቻልም። የሰውን እንጀራ መጋት ነው። ግን እኮ ክዶሃል። አግኝተህ ድጋሚ እኮ ስታናግረው በፍጹም ለኔ አይደለም ለጓደኛዬ ነው ብሎ ነግሮህ ነበር። አዎ ለኔ ክዶኛል። ምን ታርገ ካደግ ግን በውጣለ ከታሰረ በኋላ ለኔ ነው አደራህን ማን ሲል እኔ አልዋሽም። አንዴ ወሽታኛል ተከበርኩበት ሰፈር ላይ አዋርዳኛል። እኔ ቃሌን አለውት ይዋለሁ። ለምን የፈለገ ነገር ለምን አይመጣም? ወንጀል ነው የተሰራው፣ ነውር ነው። ቢያንስ አንድ ሰው አታለት አገኘዋለሁ አይደል እንዴ? ለሰው ነገር ግን እንደዚህ አይነት ድርጊት የሰው ህይወት የሚጎዳ ነገር መስራት በጣም የመዝገብ ድርጊት ተቀባይነት የለውም። በጣም እጅግ በጣም ነው ማመሰግነው። እንግዲህ ባለ ታሪካችንንም እየተባበርካት እንዳለ አቃለሁኝ። እጅግ በጣም ነው ማመሰግነው። እጅግ በጣም አመሰግናለሁ ስላደረከው ነገር። ያው ቅድምም በስልክም ስናወራ መልካምነት ለራስ ነው ለራሴ ብዬ ነው ማድርገው ይሄንን ነገር። ጓደኝነት ከሱ ጋር ነው። በርግጥ ግን መታውቀው እሱ ነው እሷን አታቃትም። ግን ለማታቃት ሴት ነው አሁን ዋጋ እየከፈልክ ያለኸውና እጅግ በጣም አመሰግናለሁ። ምን አለ መሰለህ በዚህ አጋጣሚ ማንንም ሰው መሳሳት የለበትም። ጓደኝነት ሌላ ሰውን ማወቅ ሌላ ነው። እቺ ሴት አሁን እህታችን ናት፣ እናታችን ናት፣ ሚስታችን ናት። መጎዳት የለብንም ታውቃለህ። አንድ እህቴ ናት ለፍታ ደክማ ያገኘችውን ነገር ቢያንስ እሷን ካገኘ ገንዘቧን ጌጣጌጧን መጠቀም አልነበረበትም፣ መውሰድ አልነበረበትም። እንደራሴ ሌሎቹን ከዚህ ተምሮ እንደዚህ አይነት ድርጊት መፈጸም የለባቸው። ፖሊስም ቢሆን የሚመለከታቸው አካላት ተከታትሎ ይሄን የሚያስተምር ነገር በሚዲያ ብቻ ኢሳብ ያወጣቸው እኔ ጥሩ ይሆናል ብዬ አምናለሁ። እሺ እጅግ በጣም አመሰግናለሁ ወንድሜ። ከ14 ቀን በኋላ ነው ያገኘሽው። እንድታገኙ የሚረዳሽ የሽማግሌ ሆኖ እሱ የላከው ሰው ነው። እንግዲህ ያገዝኳት ምን ነኝ እንድታገኘው ያደረኩት ያለኝ ነበርና በጣም እየተባበረሽ ነው ያለው። አንቺ አታውቂውም፣ እሱ ጓደኛው ነው ማለት የቅርብ ሰው ነው፣ አውቀዋለሁ። እንዴት ሴት ልጅ ላይ እንደዚህ አይነት በደል ይፈጸማል? ነውር ነው፣ ወንጀልም ጭምር ነው እያለ ነው እንግዲህ እየነገረኛለሁ። እውነቱን ነው። በጣም ከ14 ቀን በኋላ ስታገኘው አራዳ ህንጻ ላይ አገኘሁት ነው። 14 ቀን እንግዲህ አዲስ አበባ ፖሊስም ተባብሮሻል። በጣም አዲስ አበባ ፒያሳ አካባቢ ያሉ ፖሊስ በጣም በቃ ከኔ ጋር እንደዚህ 3 ቀን ያክል ነው ከኔ ጋር ለፍተው ፈልገው በቃ አብሮኝ ነው በጣም ለፍተዋል። በዚህ አጋጣሚ እነሱን ማመሰግናለሁኝ። እና ያው ሽማግሌው ቀጥሮት ነው ግን አያውቅም እሱ እኔ እንደዚህ አይነት ነገር እንዳደረኩኝ። ግን በቃ አገናኘኝ፣ በጣም ፈልገዋለሁ፣ ገንዘብ አይደለም ናፍቆኛል ብዬ ነው ለሽማግሌው ያልኩት። ሽማግሌው እንደዚህ በህግ እንደተጠቀምኩኝ አያውቅም። ዝም ብሎ ነው ያገናኘን ማለት ነው። በፍቅር እንዳገኘው ነው የፈለገውና ያለውን ነገር በሽምግልና እንድንፈታ ብዬው ነው። ያው እሱ በጣም እየተባበረኝ ነው። ግን ያው ስለፈራው ድንገት ያገናኘኝም ብዬ ያው ደብቀዋል የፍርድ ቤቱን ጉዳይ ማለት ነው። ግን በወቅቱ አገናኘኝ። የአዲስ አበባ ፖሊሶችም ተባብረውኝ ተያዘልኝ። ከሰኔ 14 ተያዘልኝ። በቃ ከዛ በኋላ ወደ ፖሊስ ጣቢያ ሄደ። የከሰስኩት ቡራዩ ነው። ቡራዩ ፖሊስ ጣቢያ ታሰረ፣ ተጠየቀ።
ቅድም ምናልባት በስልክ የሚገቡ ከሆነ እየሞከርን ነው አቃቢ ህጓን ቡራዩ ከተማ ፖሊስ መምሪያ ወረዳ 1 ፖሊስ ጽፈት ቤት እነሱ ሲነግሩኝ ነበር እዛ ተገኝቶ ቃሉን እንዲሰጥ ተደርጓል እሱ ብቻ ሳይሆን ባለቤቱም ጭምር ተጠርታ ቃሏን እንድትሰጥ ተደርጋለች ምንድነው ይያለ ያለው እሱ ብሩን ራሷ ናት የሰጠችኝ ፈቅዳ ወዳ ነው ብሩን የሰጠችኝ ያለ ነው እንግዲህ እሱ ያነሳ ያለው ስለዚህ እመልስላታለሁ ብር መውሰዱን አልካደም ግን ፈቅዳ ወዳ ነው የሰጠችኝ አንቺ ያልሻለሽው ደግሞ ኮንትራክት ጨረታ አሸንፍ ያለሁኝ 16 ሚሊዮን ብር ጨረታ አሸንፍ ያለሁኝ 2 ሚሊዮን አስገብቻለሁ አሁን ብር ስለጎደለኝ ስጪኝ ብሎኝ ነው ወሰድኩ ያልሻለሽው ስለዚህ እሷ ናት የሰጠችኝ ፈልጋ ወዳ ፈቅዳ ነው ራሷ ናት ተጠቀምበት ብላ የሰጠችኝ ያለ ነው አንደኛ ሁለተኛ ያንገት አብሉንም ያምርብሃል ስንዝናና ያምርብሃል አድርገው ብላ ነው ያጠለቀችልኝ ያንገት አብል ይያለ ነው ያለው እሱ ወሰዱን አልካደም ግን አምና ወዳ ፈቅዳ ነው የሰጠችኝ እንጂ እኔ አስገድጄ ወይንም አታልዬ አይደለም የወሰድኩት ይያለ ነው አው ለአቃቢ ህጎቹም ለፖሊስ መርማሪዎችም ሲጠየቅ የሰጠው ቃል ይሄ ነው የጋብቻ ቀለበቱንም እንካለካ ብላ ነው የሰጠችኝ ነው ራሱ ነው ጋብቻ ቀለበትም ያንገቴንም ሲወስድ ማለት ነው ስብሰባ አለብኝ ብሎ ነው የወሰደው በርግጥ እኔና እሱ አሁን ፍርድ ቤትም ሆነ አጠገብ ላጠገብ ቃል አልሰጠንም እሱ ለብቻ የሰጠው ቃል ነው ለብቻ የሰጠው ቃል ነው እነሱ የነገሩ ለብቻ የሰጠው ቃል ነው የነገሩ በስልክ መስመር ላስገባው ጥረት አድርጌ ያለው ግን 3 ስልክ ሰተሽኛል አንቺ ምታቂውን 3 መስመር 3ቱም መስመር እየሰራ አይደለም እሱ በቀጥታ እሱን ለማግኘት ካንቺ በወሰደው 160 ሺህ ብር ግን መሬት ነው የገዛው ስለዚህ መሬትም ይሄ መሬት የተገዛው በሚስቱ ስም ነው ሚስቱ ተጠይቃለች በዚህ ጉዳይ ላይ መሬት በስምሽ ገዝቷል ብሩን ከየት አመጣህ ብለሽ እንኳን እንዴት አልጠየቅሽም ብለው ጠይቀዋታል እሷ የመለሰችው መልስ ምንድነው ከወንድ ጓደኛዬ ተበድሬ ነው የገዛውት ብሎኛል ስለዚህ ከወንድ ጓደኛው ተበድሮ ከሆነ የገዛው ያንን መሬት በስሜ ሲገዛ እንደዛ ነው በቃ ከወንድ ጓደኛዬ ተበድሬ ነው የገዛው ስላለኝ አምኜዋለሁ ነው ያለች ያለችው ሚስቱንም በስልክ አግኝቻታለሁ ስቱዲዮ ከመግባታችን በፊት ስደውላት እሷም ከኔም ጋር ጥሩ ግንኙነት የለው ቤትም የለም ላገኘውም አልችልም ከፈለክ በሌላ ጊዜ ደውልልኝና በስፋት ማውራት እንችላለን ነው እያለች ያለችው ትንሽ የተወሳሰበ ነገር ነው ያለው እስኪ በዚህ ጉዳይ ላይ ምንድነው የምትይው አንቺ ያው ቃሉን የሰጠው ለአቃቢ ህጎቹ እሱ ለብቻ ነው እኔም ለብቻ ነው ቃል የሰጠሁት ያው የብቻ ቃላችንን የተቀበሉን እስካሁን ፍርድ ቤት አልቀረብኩም ጉዳዩን አቃቢ ህግ ይዤዋለሁ ብሎኛል እኔም ክስ አላስጀመሩኝም አልጀመርኩም ያው አቃቢ ከስሻለሁኝ ያው መድረስ መልስ ሲመጣ ትሄዳላችሁ ነው ያለኝ እና አጠገቡ ሆኜ ምንም የተናገርኩ ነገር የለም ያው የኔ ቃል ደግሞ ይሄ ነው ለብሩንም እኔ ስራበት ብዬ አይደለም የሰጠሁት እሱም ቸግሮኛል ብሎ አይደለም የወሰደው ፕሮፖዛል ለመንግስት ላሳየ ነው 2 ሚሊዮን ብር አስገብቼ ይሄን አልጎደለም ፕሮፖዛል ነው ቶሎ ይመለሳል ያለኝ ብር ነው እንጂ ቸገረኝም አላለኝም ስራበትም አላልኩትም እሺ እና በዚህ አይነት መልኩ ነው እኔ የወሰደው እኔ ቃሌን ሰጥቻለሁ እንግዲህ አቃቤ ህጉ ቃሌን አቀርቧል ለፍርድ ቤት ያው ፍርድ ቤት መልሱን ሲመጣ ነው እንግዲህ ፍርድ ቤት ምን እንደሚል አላቀም እኔም አልቀረብኩም ቃሌን ገና ለፍርድ ቤት አልሰጠው ይሄ የሱ ብቻ ቃል ነው ስለዚህ እዚህ ከ14 ቀን ፍለጋ በኋላ አግኝተሽው ቀጥታ ፖሊስ ጣቢያ ሄዶ ነው ቃሉን የሰጠው ማለት ነው ታሰረ እስር ቤት ነው ወዲያው ጠየቁት ቃሉን ሰጠ ወርቁ አለ ቤት ነው ያለው ወርቁ እኔ ምንም አላደረኩትም አዳማ ጓደኛዬ ጋር ነበር አለ ፖሊሶቹን አቃቢኮቹን አዳማ ጓደኛዬ ጋር ነበር ወርቁ እኔ እስር ቤት ገብቼ ስታሰር ስልኬ ሲዘጋባቸው ካዳማ አምጥተው ወርቁ ለባለቤት ይሰጣዋት አለ ለፖሊሶቹ እሺ እና ባለቤቴ እንዳሰማ ጉዳዩን ሲል ጊዜ እሺ ባለቤት ካትስማ ጉዳዩን እዚህ ጋር የልጅቷን ብር ክፈላት ወርቁን መልስላት አሉት ፖሊሶቹ ወርቁን እንዴት ማምጣት ይቻላል ቤተሰብ ወንድሞችህ ላከና ወርቁ ይምጣ እቤት ነው ያለው ሚስቴ እጅ ገብቷል ብሏል ወርቁ ማለት ነው በቃ ባለቤቴ እጅ ገብቷል ባለቤቴ ደግሞ አትሰጥም ነው ያለው ይሄን ጉዳይ እንድትሰማ አልፈልግም ስለዚህ ፍቱኝና እኔ ራሴ ወርቁን ፍቱኝ እኔን ልቀቁኝና ምንም ይሁን እኔን ልቀቁኝና ወርቁን እኔ ላምጣ አለ ፖሊሶች ደግሞ ህግ እንደዚህ አይደለም ወይ ቤተሰብ ወንድምህ ልከ ከባለቤት ተቀብሮ ወርቁን ያምጣ ተባለ እንቢ አለ በቃ እኔ ነኝ እንጂ እጄ ማምጣት የምችለው ለወንድሜ ማሰጥም እሷ መስማት የለባትም በድብቅ እኔ ላምጣ ወርቁን ልቀቁኝ አለ ያው ህግ አካሄድ እንደዚህ አይደለም ማለት አቃቢ ህጎቹ ፖሊሶቹ ከዛም በቃ 4 ቀን ያክል ለመኑት በአምስተኛው ቀን ቤቱ ፍተሻ እንትን እንዲል
ከፍርድ ቤት ወረቀት አመጡና በቃ ወርቁ ቤት ካለ ሄደና መጣዋለን አሉት ከዛ ሄደን አልሄድም እዚሁ ሰሩኝ የፈለጋችሁትን አርጉኝ ሲል ያው ግድ ነው ይዘውት ሄዱ እኔም ሄድኩ ሚስቱም ያወቀችው በሰዓቱ ነው በዛን ሰዓት ነው ቤቷ ሲፈተሽ ነው ሄድን ቤት ፈተሽን በወቅቱ ብዙ ነገር ወስዶብኝ ነበር ከኔ ማለት ነው በቃ አዘጋጅቼ ልጠብቅሽ ሙሽራ ነሽ ስትመጪ ቤቴ ስትገቢ አዘጋጅቼ ልጠብቅሽ ነገር አለ ያለ ብዙ ነገር ካረብ ሀገር ያመጣውትን ወስዶ የራሱን ቤት ነው ከሚስቱ ጋር ያሳመረው ማለት ነው እኔ ግን ብቻውን እንደሚኖርና እኔን በቃ ቤት አሳምሮ እንደሚጠብቀኝ ነው ከኔ የሚወስደው ማለት ነው ብዙ ያንሶላ ጨርቆሽ ብዙ ነገር ወስዷል ማለት ነው ያንን ከሚስቱ ጋር እየተጠቀመበት ነው ቤቱ ሲፈተሽ ተገኝቶልኛል ፖሊስ ጣቢያ ከዚህ ቤትነት አለ ካሜራዎች ብዙ ነገር በቃ የኔ የሆኑ ነገሮችን ቤታ ሳምሬ ልጠብቅሽ ይያለ ነው የሚወስደው እኔ መሰጠዋለሁ ያው እኔ ጋር ስተታለ በወቅቱ ምንም አይታየም ያው ችግር ሲደርስብን ነው ሁሉ ነገር መታቀው እስኪ እንደው በሚደረገው ብርበራ ቤቱ ሲፈተሽ አንቺም ሄደሻል እሱም ሄዷል ሚስቱም ነበረች እሱም በተደጋጋሚ በወቅቱ ሚስቱ አልነበረች ቤት አልነበረች ፖሊሶች በህጋዊ 3 ሽማግሌ የሰበሰቡ ጎረቤት በህግ ነው ጎረቤት ባለበት ነው እቃው እየታየ ነበርውና ወርቁ አለ ብሎ ነው ወርቁ አለ እኔ ልቀቁኝና ሚስቴ እንዳትሰማ እኔ ቀስብዬ ላምጣ ሲል ፖሊሶቹ እምነት ስላልነበራቸው ነው እንግዲህ አብራችሁ ልትሄዱ የተገደዳችሁት ሲፈተሽ ተገኘ ወርቁ በፍጹም ወርቁ አልተገኘም ቤት ነበር ቤት ያለው ግን ብሎ ነበር አዎ ፖሊሶች አራት የት አለብላችሁ አልጠየቃችሁትም በሰዓቱ ፖሊሶች የት አለ ወርቁ አለው ያው በወቅቱ እንጃ ቀይት አለ ወርቁ ተባለ የለም ያለበት ቦታ ሰዎቹ አመጡት ሻንጣውን ያለው ተፈተሸ ምንም የለም እንደውም የኔ እቃዎች ሌላ ነገሮች ተገኙ በቃ ከሚስቱ ጋር ሁሉ አንሶላዎች አዘጋጅቼ ልጠብቅሽ ያለው አንጥፈው ነው የሚጠቀሙበትና እስኪ ወንድምሽን ላስገባው ከተቻለ አቃቤ ጓንም ለማስገባት ጥረት እናደርጋለን ጤና ይስጥልኝ እንደምን ሰላም ነው ወይ አለን ያው በስቱዲዮ ስም መሰረት ይያልኩ ነው ባለ ታሪኬን ያወራዋት መገኘው አንተም ያው የቅርብ ሰው ወንድሟ ስለሆንክ ነው ደውዬ ላገኘህና ስለ ጉዳዩ እንድናወራ የፈለኩት የተወሰነ መታወቀውም ነገር ስላለ እስኪ ስለ እህትህና ጓደኛዬ እናቴ እጮኛህ በቀብሬ ላይ እንዳትገኝ ብላ ተናዛኔ ሞተችው ስለዚህ ለቅሶ እንዳትመጪ ያለኝ ጓደኛዬ ሽማግሌ ልኮ ጉድ አደረገኝ ያለች ነው የነገረችን የምትገኘው እስኪ ወንድሟን ከሱም ጋር የመገናኘት እድሉ ነበረ የምታውቀውን ነገር እስኪ አካፍለን ባክ እሺ መጀመሪያ በመጣች አንድ 2 ወር አካባቢ ይሆናል ሰው ላስተዋወቀ ትንሽ ድምጽ እየተቆራረጠ ነው አሁን ጥሩ ነው መሰለኝ እስኪ እናውራ እሺ እና ፒያሳ አካባቢ አብረን ሄድን ከሷ ጋር መጣ ተዋወቀን እሷ ናት ያስተዋወቀች እሷ ነች ያስተዋወቀችኝ ያ እሺ ከዛ ሰሜን ሆቴል ሄድን ሻይ እየጠጣን አንዳንድ ነገር አወራን ምን አልከኝ ጠየቅኩት ምንድነው ስራህ እንዴት ነው ምናምን የሚል ነገር ጠየቅኩት እሺ ሰበብ ተጋጅ ቤት እንደሚሰራ አወራን በሆነ አጋጣሚ ለስራ ምክንያት ሄድ ነበር እዛ እና ባለሙያዎች ጋር መገናኘት እድል ነበርኝና አይቼ አላውቅም እዛ ግን መጣ ነበር ብዬ ጠየቅኩት እሺ ለመልካም አስተዳደር አሁን በቅርብ ነው ተመድቤ ሄድኩት አለኝ እና መልካም አስተዳደር ላይ ነው የምሰራው አለኝ አይ አስተዳደር ላይ ከሆንክ እዛ አካባቢ ያሉትን አላቃቸውም አልኩኝ ንግግሩ ደስ ይላል ንግግሩ ደስ ይላል እውነተኛ ባል ነው የሚመስለው እንግዲህ ከኔ ይበልጥ ከሷነች ሴት ልጅ ነች አንቺ ማየት የሚገባሽ እኔና ወደ ትዳር ምትሄጂ ከሆነ መልካም እድል አልኩ እሺ ከዛ ከትንሽ ጊዜ በኋላ ከግንቦት አካባቢ ነው ሽማግሌ ልልክ ነው አለችኝ አይ ታላቅ ወንድማችን አለ እሱና ማድረው አልኳት ተመካከሩ ተላከ ሽማግሌ በዚህ መሃል ነው ሽማግሌ ተልኮ ከሆነች ቀን በኋላ ውጭ ሀገር ሊሄድ ነው አለችኝ ምን ላይ ነን አልኳት የሆነ እንትን አለው ትሬኒንግ የሚወስደው አለ አለችኝ እሺ እዛ የዚህ ግዜ ነው እኔ ቆም አልኩና እስቲ ቆም ብለሽ
መዘጋጃ ቤት ነው የሚሰራው ብለሽኛል እሱም እንደዛ ብሎኛልና ምን አይነት ነገር ነው ኮርሱ አልኳት አይ ከዚህ በፊትም ሄዶ ነበር ሄጄ ነበር ብሎኛል ለሁለተኛ ጊዜ ልሄድ ነው አለች ግን መስራ ቤት ሄዶ ይሰራበታል ያለው መስራ ቤት ሄዶ ለማጣራት ምንም ያደረጋችሁ ጥረት የለም እሷም ያው በቅርቡ ያላችሁት እናንተ አው የሚያጠራጥር ነገር ሲታይ ነው እንደዛ የምታደርገው አይደል ምንም ያጠራጥር ነገር የለውም ለኔ ያለ ምንድነው እግዚአብሔር ከሰማይ ለኔ ነው ያመጣልኛል እሷን ማለት ነው አው በቃ እኔም እስከዛሬ ያለ ሚስቴ ቆየሁት ለዚህ ነው አለኝ በዛ ላይ ደግሞ የአንድ አካባቢ ልጆች ነን ትወሻሻለህ ብላ አታስብም አንድ አካባቢ እኛ እሱ የኔን ቤተሰብ ያውቃል እኔም የነሱን አካባቢ ያውቃለሁ ግን ሰዎች አግኝቼ እንትን አላልኩም በርግጥ ይሄ ሆነ ይሄ ክፍተት ሲፈጠር ብራሱ ደብቃኝ ነበር መጨረሻ ላይ ችግር ሲሆን የነገረች ስትነግረኝ ብር እንደወሰደባ ከሱ በፊት ደወለችልኝና የሆነ ጨረታ አሸንፊያለሁ ከወንድምሽ 30,000 ብር ተበደሪልኝ አለኝ አለች ቆይ ሲላስብበት አልኳትና ፊት አልሰጠኋትም ብዙም ዝም አልኳት ከዛ መሀል ላይ ይሄ ክፍተት ተፈጠረ እንደዚህ ነው ስትል ያለው ነገር ብዙ ነገር እንደወሰደባት ወርቆች እንደወሰደ ይሄንን እንትን አለችኝ አሁን ያለው ነገር ወደ ህግ መሄድ ነው በህግ አግባብ መሄድ ሄደን ልጁ የሚያዝበትን ቀን እንትን አለን ተያዘ የተያዘ ቀን አሜራሲ ያናገርኩት እንተዋወቃለን አዎ እና በቃ ምንም ይሁን ንብረት ካንተ ምንም አንፈልግም የሚል ሐሳብ ተሰጥቶኝ ነበር ንብረቷን መልስላት ምን አለክ እንደዛ ስትለው እንዴ እኔ በቃ አሁን ልለቀቅ እንጂ እኔ በ3 ቀን ውስጥ ብሯን እሰጣታለሁ አለኝ እሺ ወርቆቿም ተቀምጠዋል አለኝ እንደውም ከተቀመጡ ታዲያ ከተቀመጡበት በሰው ማስልካ አስመጣለሁ አለኝ ያደር ያ ምንም ነገር የለም ሊያመጣ የሚቻለው ነገር የለም ከዛ ቀስሊ አሁን ነው እኛም ነነቃልና ከኋላ ስናጠና ለካ ብዙ እንደዚህ አይነት ነገር አድርጓል ሌሎች ሴቶችንም እንደዚህ አድርጓል ከዛ የዛው አካባቢ ልጆች ነው እንደዚህ አርገውኝ እንዲያርገውኝ በጥፎ ነገር ላይ ነው ለካ ያለ ነው ብዬ እስኪ ያሉት ነገሮች እየተነጋገርን እንሄዳለን ይህንን ፕሮግራም ስንሰራ አላማው በተቻለን መጠን እሷን ማገዝ መርዳት ነው በሁለተኛ ደረጃ ደግሞ ይህንን ፕሮግራም የሚሰሙ ሰዎችም ተመሳሳይ ጉዳት ሳይደርስባቸው እንዲማሩ ለማድረግ ነው አሁን ብዙ የሚያጠራጥሩ ነገሮች ነበሩ ብዙ ማረጋገጥ የሚገባት ነገር አለ እሷም የተሳሳተችው በዙሪያውም ያሉ ሰዎች በማማከር ደረጃ ሊያማክሯት ይገባል ብለን ምናስባቸው ነገሮች አሉ ሌሎች ሰዎችም እንዲማሩበትም ጭምር ነውና የሷ ወንድምነ ያው እሱንም በአካል ስለምታቀው እሷ ስላስተዋወቀች ነው በስልክ ቃልህን ለመቀበል የፈለኩት እጅግ በጣም አመሰግናለሁ ቴንክ ዩ በዚህ አጋጣሚ እኔም ሌሎች ሰዎች እንዲማሩ ፈልጋለሁ ግን እዚህ ጋር የሷ ክፍተት ምንድነው ከጥኔና እሱ ከተዋወቅን በኋላ ከዛው አግኝቼው አላውቅም ከሷ ግን አንዳንድ ነገር ጠይቃታለሁ እንደ ታላቅ ወንድምም እንደ ወንድምም ስጠይቃት ያው ሂድን ታረግብኛለች ትደብቃለች አዎ እሱ ነገር ነው አሁን እዚህ ደረጃ ያመጣው እና ትንሽ አመሰግናለሁ በጣም እስኪ የተወሰኑ መልእክቶችን ሰምተን እንመለስ እዚህ ስቱዲዮ ባለታሪካችንን ነው ያስደመጥናችሁ ምንገኘው እናቴ እጮኛ በቀብሬ ላይ እንዳትገኝ ብላ ተናዛኔ ሞተችው ስለዚህ ለቅሶ እንዳትመጪ ያለኝ ጓደኛዬ ሽማግሌ ልኮ ጉድ ሰራኝ የምትል ባለታሪክ ነው እስከ 11 ሰዓት ድረስ እንግዲህ ምናስደምጣችሁ በስልክ የቡራዩ ከተማ ፖሊስ መምሪያ ወረዳ 1 ፖሊስ ጽፈት ቤት እንደተባበሩሽ እዛም ያሉ ቀና ሰዎች ያው ይሄንን ጉዳይ ራሳቸው ጉዳይ አድርገው በጣም እንደተባበሩሽ አውቃለሁኝ በቅርበት ቢሮም ሄደን የነሱ ቢሮ ሄደን አናግረናቸው በስልክ ገብተው ቃላቸውን እንደሚሰጡን ተነጋግረን ነበር ግን አሁን በተደጋጋሚ ስልክ ስንሞክር እየሰራልን አይደለም ከገቡ ደስ ይለናል ያለው ነገር ያስረዱናል ግን ቢሮ ቁጭ ብለን ቃል በቃልም ስናወራ ቅድም የጠቀስኩትን ነገር ነው የነገሩኝ ያው አሁን ያለበት ሁኔታ እሱ እንዴት ነው በምን አይነት ሁኔታ ነው ያለው እሱ አንቺስ ያለሽበትን ሁኔታ እስኪ አሁን ያለሽበትን ነገር ንገሪ አሁን እኔ ያለውበት ሁኔታ እሱ በቃ ብሩን ባለቤቱ መጣች የዛን ቀን ተጠራች መጣችና ቃሏን ሰጠች ለፖሊሶች ማለት ነው ባለቤቷ ቃሏን በመሰጠበት ሰዓት አውቃለሁ አለች 160,000 ብር ይዞ መጥቷል 160,000 ብር ግን ይዞ መጥቶ አለች
በስሜ ወስዶኝ ገፈርሳ የሚባል ቦታ ላይ 185,000 ብር 200 ካሬ ሜትር ቦታ ገዛ። ካንቺ በወሰደው ብር ለሚስቱ ነው ቦታ የሰጠው በሚስቱ ስም ማለት ነው ለዛ ነው የምትይ ከኔ በወሰደው ብር ለባለቤቱ ለሚስቱ ቦታ ገዛ በሷ ስም ወስዶ ገፈርሳ የሚባልበት ቦታ ላይ ቦታ ገዛልኝ ብላ ቃል ሰጠች ቃሏን ተቀብለዋታል እሱ በዋስ ተፈቷል አሁን ፍርድ ቤት በዋስ ወጥቷል ገና ነው ቀጠሮ ፍርድ ቤት አልቀረብንም እኔ ያለሁበት አይዞሽ በጣም ችግር ውስጥ ነው ያለሁት ልጄ ክረምት ትምህርት ይማር ነበር ድሮ አስተምረው ነበር ዘንድሮ ማስተማር አልቻልኩኝም ወደ ክፍለ ሀገር ልኬዋለሁ እህቶቼ ጋር ክረምት ነፃ እንዲያሳልፍ ማለት ነው ምንም ሳንቲም የለኝም እኔም እህቶቼ ቤት ነው ያለሁት ምንም ነገር የለኝም በቃ ትራንስፖርት እንኳን በቤተሰብ እርዳታ ነው እየተጠቀምኩ ያለው አሁን ስጋትሽ ምንድነው አንቺ ምሰዩ የምትፈሪው ነገር እንዳለ እየነገርሽ እኔ ሁሉንም ነገር በቃ ተሳስቻለሁ በማወቅም ባለማወቅም ብዙ ነገር ተሳስቻለሁ እኔም ቻኩያለሁ እዚህ ጋር ግን በቃ ተረድያለሁ ብዙ ነገር አጥቻለሁኝ ብዙ ነገር ማጣቴ በችኮላይም በስተቴም ሊሆን ይችላል አሁን ግን እሱ በቃ የራሱን ቤተሰብ እየገነባ የራሱን ልጅ ያስተማረ ያበላ የጠጣ እኔ ልጅ ሞዛም ማስተማር አልቻልኩም አይዞሽ ከሀገር ይወጣል የሚል ስጋት አለኝ እያልሽኝ ነው አድራሻውን ይሰውራል የሚል ስጋት አለኝ አዎ አድራሻውን ያው ስልኩን ያጠፋል ቋሚ አድራሻ የለውም ቤት ተከራይቶ ነበር የሚኖረው አሁንም ያለበትን አላቀም እኔም እንግዲህ ፖሊሶችኛ በመጥሪያ በሚመጣ ሰዓት ፈልገና ቀርበዋለን ብለዋል ከሀገር ውጭም ከወጣ እኔ ያቃ ፍርድ አላገኝም አሁንም ያለ እሱ ቤተሰቡን እየገነባ ነው እኔ ባዶ ነኝ አይዞሽ እስኪ በቀጣይነት ያሉት ነገሮች ከሚመለከታቸው የመንግስት አካላት ጋር በመነጋገር ይሄንን ጉዳይ ልባት እንዲያገኝ እርቅ ማዕድ ይሰራል አሁን ይሄ ጉዳይ በቀጥታ ወደ ዞን ነው ተላልፏል የሚል መረጃ ያለን ከቡራዩ ከተማ ፖሊስ መምሪያ ወደ ዞን ተላልፏል እነሱ አጣርተው ክስ ይመሰርታሉ የሚል መረጃ ነው ለጊዜው እጃችን የገባው እርቅ ማዕድም ክትትል ያደርጋል ጉዳዩን ለማጣራትና ለአድማጮቻችንም ለማሳወቅ እንጥራለን ግን ሰዎች ትምህርት እንዲያገኙበት እስኪ እንደው ለሴቶች በተለይ መናገር ምትፈልጊው መምከር ምትፈልጊው አንቺ በደል ደርሶብሻል በማውቀም ባለማውቀም ይያልሽኝ ነው ተጎድቻለሁ ይያልሽኝ ነው ምንድነው ስተትሽ ምንድነው መናገር ምትፈልጊው እስኪ የመጨረሻ ቃልሽን ስጪ በጣም ተሳስቻለሁ እኔ ብዙ አላጠናውትም የሚለኝን ብቻ ነበር መሰማው የነበረው ብዙ ትምህርት ሰምቻለሁ በእርቅ ማዕድ ላይ ብዙ ታሪክ ሰምቻለሁ ግን ይሄን አልሸነፋለሁ በአላ አስቤ አላውቅም ነበር ግን በቃ ሳላስበው ተሸነፍኩ እንግዲህ ጉዳዩን ተከታትለን እኛም ለእናንተ ለአድማጮቻችን ለማቅረብ ጥረት እናደርጋለን ካም ጊዜ ይሁንላችሁ